بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. ተከበራችሁ ወንድምና እህቶች እንመካከር የተቀመጥነው በሁለት ነጥቦች ነው። አላህን አንድ አድርጎ ብቸኛ አድርጎ ስለማምለክና እንዲሁም ተጻራሪው ስለሆነው ከሱ ተቃራኒ ስለሆነው ስለ ሽርክ ልንመካከር ነውና ያው ስለ ሽርክ ሲወራ ከምንም በፊት እንደ መግቢያ ማስቀመጥ የሚኖርብን ነገር አላህ የሰው ልጆችን ገና ሲፈጥራቸው ጀምሮ ዱንያን ለነሱ የተገራች አድርጎ ሲፈጥር እነሱን ደግሞ ለአላህ የተገሩ እንዲሆኑ አመቻችቶ ነው የፈጠረው። በኒ አደምን አስለል በሸርን የሰው ልጅ የመጀመሪያ ለተውሂድ ነው ያዘጋጀው። እሱን ብቻ አድርጎ ሊያመልኩ ነው። የሰው ልጅ በተፈጥሮ ምንም አይነት ጣልቃ ገብ አበላሽ የሆነ ሐሳብ ጎትኳች ወደ አልሆነ መንገድ የሚያዛንፈው አዳልጦ የሚጥለው የሚወሰውሰው ነገር ካልመጣ በተፈጥሮ አላህ ለምንድን ነው ያስገኘው ማለት ነው? አስሉ ለተውሂድ ነው፣ በብቸኝነት አላህን ለማምለክ ነው ማለት ነው። ስለዚህ ለዚህም ነው አላህ Subhanahu Wa Ta'ala ሱረቱ ሩም ላይ فأقم وجهك للدين القيم فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ይላል። ማንነትህን ጸጥ ለጥ አድርገህ የአላህ ትእዛዛቶች ፊት ላይ ቁም፣ ተግብር፣ በአላህና በነቢዩ ዓለይሂ ሰላቱ ወሰላም መመሪያ ስር ተዋደቅ ይላል። ለዲን ሐኒፈን ከጸያፉ ሽርክ ከመጥፎ ዝንባሌ ወደ ሐቅ ያመዘንክ ሁነህ አይ ለዲን الاسلام ለእስልምና ተግባራት ራስህን አዘጋጅ ይላል። ፍጥረት አላህ ይህ ለእስልምና መገራት ለእስልምና ታዛዥ መሆን ተውሂድን ማጽናት ከሽርክ መራቁ የአላህ ተፈጥሮ ነው። የሰው ልጅ ምድር ላይ ሲያኖር በአጠቃላይ የሰው ዘርን ተፈጥሮ ከተውሂድ ጋር የተመቻቸ ነው። ተፈጥሮ ራሱ ለተውሂድ የተገራ ነው። ፍጥረት አላህ التي فطر الناس عليها ሰዎችን የፈጠረበት ሆነ። ማንም ሲፈጠር ከጅምሩ አላህ ወደ አላህ እየነሳ ልቡም አላህን የከጀለ ከአላህ ውጭ የማይፈራ የሚታዘዝ ለሱ የተገራ ሆኖ ነው የተፈጠረው የሰው ዘር የተባለ ሁሉ ማለት ነው። ነገር ግን በሐዲስ ነብዩ አለይሂ ሰላቱ ሰላም እንደተናገሩት ኩሉ መውሉድን ይውለዱ ዐለል ፊጥራ ሁሉም የሰው ዘር ሲወለድ በፊጥራ በእስልምና በዲን በተውሂድ ላይ ነው የሚወለደው አሉ። ነገር ግን አዲስ መጤ ሽርክ የሚባለው ነገር ግን ወይ ከወላጅ ይመጣል ወይ ከማህበረሰብ ይመጣል ከተለያየ መንገድ ይመጣል። ለዚህም ነው ሐዲሱ ላይ ፈአበዋሁ ወላጆቹ ይሁዊዳኒሂ አው ይነስራኒሂ ይላሉ። ወላጆቹ አይሁድ እምነት ተከታይ ሊያደርጉት ይችላሉ ወይም ነሳራ ክርስትና ተከታይ ሊያደርጉት ይችላሉ። በዛው ቅያስ መጠቀም እንችላለን። ያለበት ማህበረሰብ ያለበት የወላጆች ሁኔታ ሌላ ኢንሒራፍ ከትክክለኛው ዲን الاسلام መንገድ ውጭ ወደሆነ አስተሳሰብ ይህንን የተወለደውን የሰውን ዘር ሊያበላሹት ሊጠሩት አስተሳሰቦች ሊጎትቱት እንደሚችሉ ያመላክታሉ የቁርአኑ አንቀጽና ሐዲሱ ማለት ነው። ስለዚህ ለተፈጠርንበት ነገር የተገራነን አላህ በፍጥራ ያዘጋጀን ለዚህ ነው። ነገር ግን ይህ ሽርክ የሚባለው ነገር መጤ ነው። ለዚህም ነው وما كان الناس الا امه واحده فاختلفوا الى الله سبحانه وتعالى የሰው ዘር ገና ከጅምሩ ለተውሂድ የተገሩ ነበሩ። ነገር ግን ከጊዜ በኋላ ግን አዲስ መጤ ሽርክ የሚባለው ከአላህ ውጭ ያለ እሳቦት አምልኮት በተለያየ መንገድ ይገለጻል። ቀጥለን እንደምንጠቁመው ይህ አስተሳሰብ መጥቶ ነው የለያቸው እንጂ የሰው ዘር አንድነቱ በምን የተመሰረተ ነበር? በተውሂድ ነበር፣ አላህን ብቻ በማምለክ ነበር። ይሄን ዑለማዎች ሲያብራሩት ምን ብለዋል? አደምን አላህ የሰውን ዘር ካስገኝበት ጊዜ ጀምሮ ኑህ የመጀመሪያው ነብይ እስኪላክ ድረስ ለ10 ክፍለ ዘመናት ሰዎች ሁሉ በእስልምና ላይ ነበሩ። አላሁ አክበር። ያለምንም መጥፎ ዝንባሌ ያለምንም ከአላህ ውጭ ማምለክ ብዙ ዑለማዎች ያስቀመጡት ነው። ከዛ በኋላ ነው እንግዲህ ሰዎች ወደ ሌላ መጥፎ ዝንባሌ የመጡት። ኑህ አለይሂ ሰላም እንደጠቀሱት በተላኩ ጊዜ ማለት ነው ሸይጣን ነው በሰው ተመስሎ መጥቶ ሌሎች ደጋግ የሆኑ ሰዎችን ሱራ ማለት ተምሳሌ ተቀርጾላቸው ደረጃ በደረጃ ወደ አምልኮ እንዲቀየሩ ያደረጋቸው። ይህንን ኑህ ሲገልጹ ምናሉ ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዕን ወላ የጉተ ወየዑቀ ወነስራ ይሉ ነበር። ይህንን ሒካያ ሲያወራ አላህ ስብሓነሁ ወተዓላ ስለ ኑህ
ታሪኩን ማለት ነው። ሰዎች እኮ ተባባሉ ወድን ስዋዕን የጉትን የዑቅን ነስር የሚባሉትን እነዚህን አትተዋቸው ተባባሏል። ማናቸው እነዚህ? አስማኡ ሪጃሊን ሳሊሒን በኑህ ዘመን ላይ የነበሩ የደጋግ ሰዎች ስም ነው። ሸይጣን በሰው ተመስሎ መጣና ምን አላቸው? ለመጀመሪያው ትውልድ ምን አለው? እነዚህ ደጋግ ሰዎች በመካከላችሁ ነበሩ፣ በጣም አላህን ይቃረቡ ይፈሩት ነበር፣ ለአላህ ዒባዳ ያደርጉ ነበር፣ ምንም ወደር በሌለው መልኩ የአላህ ቅርብ ወልዮች ነበሩ። ልክ ሲሞቱ መጣና ለትውልዱ ምን አለው? ምን ነካችሁ? ይህንን የመሰሉ ትልልቅ ዑለማዎች፣ ሼኾች፣ ሳሊሖች፣ ወልዮች ሞተው ዝም ብላችሁ ነው የምታዩት አላቸው። እና ምን አርግ ሲል ማስታወሻ አስቀምጡ ስለነሱ። ምን በምስላቸው በመልካቸው ቅረጹና በእንጨት ጠርባችሁ በጭቃም ይሁን አዘጋጅታችሁ የነሱን ተክለ ሰውነት በሚመስል መልኩ አስቀምጡ። ተመልከቱ። መጀመሪያ ምንድን ያለው? አስቀምጡ ማስታወሻ አላቸው። ከአንድ ትውልድ በኋላ ደግሞ መጣና እናንተ ወቅቱ ተበላሽ፣ ዘመን ፈሳድ በፈሳድ ሆነ፣ ዝም ነው የምትሉት? እነዚህን የመሳሰሉ ከእናንተ ፊት የነበሩት እኮ ቢያንስ ደጋግ ሰዎችን ስለው እንኳን ቀርጸው ለእናንተ ማስታወሻ እንዲሆን አስቀምጠዋለሁ፣ እናንተ ዝም ነው የምትሉት አላቸው። ምን እናርግ? እነሱ ጋር ሂዱና ቢያንስ ሀድራቸው ላይ ስዕሉ ያለበት ጋር ምስሉ ያለበት ጋር ተገኝታችሁ እንኳን አላህን አታመልኩትም አለ። ሶስተኛ ትውልድ ላይ ደግሞ የመጀመሮቹ ዝም አላሉም፣ ማስታወሻ አስቀምጠዋሉ። የሁለተኛው ትውልድ እነሱ ጋር ያመልክ ነበር። ለሶስተኞች ደግሞ በራቀ ቁጥር የንቡዋው የሪሳላው የተውሂዱ ነቢዩ አለይሂ ሰላም ነው ነቢያቶች ያስተማሩበት ኑህ ያስተማን ነው ከአደም ጀምሮ እስከ ኑህ የነበረው የብርሃኑ ዘመን በራቀ ቁጥር ምን አላቸው ማለት ነው? ለነዚህ ሰዎች ለምን እነሱ ጋር ሂዳችሁ ወደ አላህ አትቃረቡ? ለምን አላህን በእነሱ አትማጸኑትም? ተመልከቱ ወደ ሽርክ እንዴት በስቴፕ እንደከተታቸው ማለት። ስለዚህ ሽርክ የሚባለው ነገር በሰው ዘር መጤ ነው። እንዲሁም ነው ከዚህም በማስከተል አላህ ሱብሓነሁ ወተዓላ አረቦች ልክ እንደዚሁ በኢብራሂም መንገድ በእስልምና በተውሂድ በትክክለኛው መንገድ ላይ መኖራቸውን ሲጠቁም ወወሳ ቢሃ ኢብራሂሙ በኒህ ወያዕቁቡ ያ በኒያ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አለፍ ብለን ማለት ነው ከኑህ ከረጅም ጊዜ በኋላ ኢብራሂም ልጁ እንዲሁም ያዕቁብ ለተከታዮቹ ምንድን ያለው? አላህ ለእናንተ እስልምናን ተውሂድን አላህን ብቻ ማምለክን መርጦ ወዶላችኋል። ሙስሊሞች አላህን ብቻ አምላኪዎች ሆናችሁ ሳታሻርኩ እንጂ አላህን እንዳታገኙት አሏቸው። በዚህ መንገድ አረቦች ለረጅም ጊዜ ተቀምጠው ሲያበቁ ከጊዜ በኋላ ዐምር ብን ሉሐይ የሚባል ሰው ከየመን በንግድ አማካኝነት ሂዶ ልክ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ያወዳደሟቸውን 360 የሚሆኑት የጣዖታቶች መነሻ ታሪክ ዑለማዎች የሚሉት ሱወር ነው። ልክ እንደ ድሮ እንደ ኑህ ጊዜ እንደነበረው ቅሳ የሚመለኩ ነገሮችን ነው ይዞላቸው የመጣው። ቅርጻ ቅርጽ በጭቃም ይሁን በተምርም የተሰራ ይሁን በእንጨትም ይሁን በተጠርቦ በምንም የተሰራ ይሁን እንደዚህ ነገሮችን ነው ዐምር ብን ሉሐይ የሚባለው ሰው በኢብራሂም መንገድ ላይ የነበሩት የካዕባ መኳንንት ሹማምንቶች ቀደምት የነበሩት አረቦቹ በሚለት ኢብራሂም ላይ እየኖሩ ተውሂድን እያነገሱ ሽርክ ከየት መጣ? በዚህ ሰው አማካኝነት ከሌላ ቦታ መጣ። ሽርክ መጤ ነው፣ አዲስ ነገር ነው። የሰው ልጅ አላህ ሲፈጥረውም የተመቻቸውም የተግራራውም ውስጡም የሚለው ነፍሱም የምታመዝነው አላህን ብቻ ወደ ማምለክ ነው። ለዛ እኮ ነው ማንም ምንም ሳያውቅ የትም ጠረፍ ላይ ይኑር ሲከፋው ያ ረብ ብሎ ወደ ሰማይ እኮ ነው የሚነሳው። አንድም ቀን ሰምቶ አያውቅም። ከላይ ነው ከታች ነው ከጎን ነው የሚለው ነገር ተነግሮት ባያውቁ እንኳን ተፈጥሮ በራሱ ሲያዝን ፈጣሪ ወደ ላይ መኖሩን ለማመልከት እጅ ይነሳል። ተፈጥሯችን ለተውሂድ የተገራ ሆኖ ሳለ ይህ ታሪክ ግን የሚያመለክተው ሽርክ የሚባለው ነገር አዲስ እየመጣ ሰዎችን ከትክክለኛው መንገድ የሚጎተት ነው ማለት ነው። ከዛ በኋላ እንግዲህ አላህ ሰዎችን በየጊዜው ከመስመር ሲስቱ ነብዮችን እያከታተለ እየላከ ነብዮች ስራቸው ምን ይሆናል ማለት ነው? የነበረውን ተውሂድ ማጽናትና መጤውን ሽርክ ደግሞ ማፈራረስ ማውደም ይሆናል ማለት ነው። ለዚህም ነው ከኢብራሂም በኋላ የነበሩ ሰዎች በዚህ መንገድ እየሄዱ አረብ በጠቅላላ በቁሳቁስ ወሰን የሆነ ጣዖታትን ማምለክ ከተንሰራፋ በኋላ እንግዲህ የኢብራሂም ዱዓ ስኬቱን ሊያሳይ አላህ ከኔው ዝርያ ወባዕት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም እስማኤልን በሀጀር አማካኝነት እዛ መካ ወስተው ካዕባ ኮረብታ ቦታ ካስቀመጡ በኋላ ዱዓ አድርገዋል። ያን ቤት ሲገነቡ ነቢዩ ኢብራሂም እንግዲህ ርዝቅ ወደዚህ እንዲመጣ አድርግ፣ ልቦች እዚህ ቦታ እንዲከችሉ አድርግ፣
የተባረከ አድርገው ብለው ስለ ካዕባና ዱዓ ካረጉ በኋላ ከዚህ ከእስማኤል ዝርያ ደግሞ እንደዚሁ ከሳቸው የሆነ ነብይ ላክ የሚያጠራቸው በተውሂድ ላይ የሚያጸናቸው ያንተን አንቀጾችን የሚያነብላቸው ረሱል ላክ ባሉት መሰረት ነብዩ መሐመድ አለይሂ ሰላቱ ወሰላም የተላኩ ማለት ነው መካ ላይ ተላኩ። እሳቸውም ልክ እንደተላኩ ቁሉ ላ ኢላሃ ኢላላህ ቱፍሊሑን ከአላህ በቀር የሚመለክ ጌታ የለም ፈላህ ትሆናላችሁ ብለው ተውሂድን ማጽናት፣ ሽርክን ማንኮታኮት፣ መጤ የሆነውን ሽርክ ማፈራረስና ጸያፍነቱን መምከር፣ ወደ ትክክለኛው ነቢያቶች ወደ ተጣሩበት የሰው ዘር ወደ ነበረበት ወደ ንጹህ እምነት ወደ ተውሂድ መጣራታቸውን ቀጠሉ ማለት ነው። ስለዚህ ይህ ሽርክ የሚባለው ነገር ሁሌም በመሰረታዊ በሆነው በተውሂድ ላይ መጥቶ ሰዎችን ወደ አላስፈላጊ መንገድ የሚጎትት ነገር ነው ማለት ነው። ኢንሻአላህ ቀጣዩ ነጥብ እንደሚያነሳል አላሁ ተባረከ ወተዓላ ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን በማለት ተናግሯል። ይህም እንግዲህ ከሰዎች መካከል አብዛኞቹ በአላህ አያምኑም ምን ቢሆኑ እንጂ በአላህ የሚያጋሩ ቢሆን እንጂ በአላህ አያምኑም ማለት ኢማን ወሽርክ ማለት ነው። ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን አብዛኞቹ በአላህ አያምኑም በአላህ የሚያጋሩ ቢሆን እንጂ። ኢማንና ሽርክ ምን ሆነ ማለት ነው? አንድ ሰው ላይ ተሰባሰበ ማለት ነው። ምን ማለት እንደሆነ ከሰለፎች ከተናገሩት አብዱላህ ኢብኑ አባስ ይህንን አያ ሲፈስሩ ከአብዱላህ ኢብኑ መስዑድ ሌሎችም ከነ ኢክሪማ ሙጃሂድ የመሳሰሉት ታላላቅ ታብዕዮችም ይህንን አያ ሲፈስሩ ምን ብለው ነው የተናገሩት? ማን ነው ጌታችሁ ሲባሉ አላህ ነው ይላሉ። ማን የፈጠራችሁ ማን ነው የሚረዝቃችሁ ሲባሉ አላህ ነው ይላሉ። ነገር ግን ይህንን ከማለታቸው ጋር ምን ያደርጋሉ? ከአላህ ውጪ ያሉ አካላትን አማልክት አድርገው ዒባዳን ለነሱ ያውላሉ። ኢማናቸው ምንድነው? በሩቡብያ ነው። ሽርካቸው ደግሞ በምንድነው? በኡሉህያ ላይ ይሆናል። ከመሆኑም ጋር አላህ ሱብሓነሁ ወተዓላ ሙሽሪኮች ብሎ ሰየማቸው ማለት ነው። ስለዚህም ይህ የተውሂድ ክፍል ወሳኝ ነው። እያንዳንዱ ሰው ሊያሟላው ይገባል። ነገር ግን ብቻውን ምን አያደርግም? ከጀሃነም ነፃ አያደርግም የሚለው የጸና ነገር ነው ማለት ነው። ከዛ በመቀጠል ሁለተኛው የተውሂድ ክፍል ደግሞ ተውሂዱ አልኡሉህያ ይባላል። ይህ ተውሂዱል ኡሉህያ ወይም ተውሂዱ አልዒባዳ ተውሂዱ አልዒባዳ በመባል ይታወቃል። ሁለት ስሞች ለአንድ ነገር ነው፣ ያው ለተመሳሳይ ነገር ነው። ያው ለመጥቀስ ያህል ተውሂዱል ኡሉህያ የሚባለው ከአላህ ጋር ስንመለከተው ከእሱ አንጻር ስናየው የአላህ ሱብሓነሁ ወተዓላ የአምላክነቱ ተውሂድ ማለት ነው። በአምላክነቱ ብቸኝነቱን የምናረጋግጥበት የተውሂድ ክፍል ማለት ነው። ተውሂድ አልዒባዳ ስንል ደግሞ ያው ራሱ ሆኖ ነገር ግን ማንን ስንመለከት ነው? እኛ ዒባዳን መተግበር የሚጠበቅብን አካላትን ከኛ አንጻር ያ ተውሂዱል ዒባዳ ነው። የዒባዳ ተውሂድ ይባላል። የምንሰራው አምልኳችንን ምን ማድረግ መቻል አለብን? ለአላህና ለሱ ብቻ ልናደርግ ይገባል ማለት ነው። ለሌላ አካል አሳልፎ መስጠት አይቻልም። ከዚህ አንጻር ተውሂዱ አልዒባዳ ይባላል። ይህ ተውሂዱል ዒባዳ ወይም ደግሞ አላህ ሱብሓነሁ ወተዓላን በአምልኮ ብቸኛ ማድረግ አንቢያዎችና ሩሱሎች የተላኩበት ከህዝቦቻቸው ጋር ሰይፍ የተማዘዙበት የሆነው ምንድነው? የተውሂድ ክፍል ነው። በዚህ ላይ ነው በሩሱሎችና በህዝቦቻቸው መካከል አለመግባባት የተፈጠረው፣ ጦርነትም የተፈጠረው እዚህ ርዕስ ላይ ነው። እገሌን አትገዙ፣ ለገሌ አምልኮን አሳልፋችሁ አትስጡ፣ አላህ ሱብሓነሁ ወተዓላን ብቻ ተገዙ የሚለው ርዕስ ነው ሲያጣላ የነበረው። ይህ ደግሞ አላህ ሱብሓነሁ ወተዓላ ምን አድርጎታል? የሰው ልጆችን እሱን በብቸኝነት እንዲያመልኩ እንዲገዙ አዛቸዋል። ለምሳሌ ያ አዩሃናሱ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን፣ እናንተ የሰው ልጆች ሆይ አላህ ሱብሓነሁ ወተዓላን በብቸኝነት ተገዙት። ለምን? ያ አለዚ ኸለቀኩም ያ እናንተን የፈጠራችሁ፣ ወለዚነ ሚን ቀብሊኩም እንዲሁም ደግሞ ከናንተ በስተፊት የነበሩትንም ምን ያደረገ ነው? የፈጠረ የሆነውን ጌታ በብቸኝነት ተገዙት። ለዓለኩም ተተቁን ከናንተ አላህ ሱብሓነሁ ወተዓላ እንድትፈሩና እንድትጠነቀቁ ይከጀላልና አለ። ስለዚህም ይሄ መረጃ ተደርጎ የቀረበው ተውሂድ አሩቡብያ የመጀመሪያው አለዚ ኸለቀኩም ወለዚነ ሚን ቀብሊኩም
ለምንድነው አላህ Subhanahu Wa Ta'ala የምንገዛው? ስለፈጠረን እኛንም ከኛ በፊትንም የነበሩትን ስለፈጠረ ነው። ይህንን ለሙሽሪኮች አላህ Subhanahu Wa Ta'ala እሱን ተገዙ በዚህ እሱን ብቻ አምልኩ ሲል ለምን ለሚለው ጥያቄ ያ እሱ አላህ Subhanahu Wa Ta'ala ለብቻው ስለፈጠራችሁና ከናንተ በፊትንም ያሉትን ስለፈጠረ ነው ብሎ ማቅረቡ ምንን የሚጠቁም ነው? ሰዎች በጠቅላላ በዚህ ርዕስ ላይ አላህ Subhanahu Wa Ta'ala ፈጣሪ መሆኑን የሚያምኑ መሆናቸው ነው። በተውሂድ ሩቡቢያ ላይ ምንም አይነት ችግር አልተፈጠረም ማለት አይደለም። ኢንሂራፍ አልተፈጠረም ማለት አይደለም። ተፈጥሯል። ነገር ግን ምን አይደለም ቅድም እንዳልነው ቁጥራቸው እጅግ በጣም ከሰው ልጆች አንፃር በጣም አናሳ ናቸው። ምሳሌዎቹ አናሳ ናቸው እንጂ በዚህ ጉዳይ ላይ ምንም ችግር አልተፈጠረም። ተውሂድ ሩቡቢያን የሰው ልጆች ከጥግ እስከ ጥግ ምንም ሳያጓድሉ ተቀብለውታል ማለት አይደለም። አዎ ችግር ተፈጥሮበታል። ነገር ግን ምን አይደለም ልክ ሌሎች የተውሂድ ክፍሎች ላይ እንደተፈጠረው አይነት ችግር አይደለም የተፈጠረው። አብዛኛው የሰው ልጅ ምን ያደርጋል? ይህንን ይቀበለው የነበረ ነው። ስለሆነም ስለሚያረጋግጡትና ስለሚያምኑበት ብቻውን አይደል የፈጠራችሁ? አዎ ስለዚህ እሱም ብቻ ተገዙታ እንደማለት ነው። ኢዕቡዱላህ الذي خلقكم والذين من قبلكم الله سبحانه اعبدوا ربكم الذي خلقكم والذين من قبلكم يا እናንተን እና ከናንተ በፊት የፈጠረውን ጌታ ምን አድርጉ ተገዙት ለብቻው ለምን እሱ ብቻውን ምን ስላደረገ ስለፈጠራችሁ ያ እንግዲህ ሁሉም የሚተማመንበት ርዕስ ከመሆኑ አንፃር ነው ይሄ የተባለው በሌላም ቦታ ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህ Subhanahu Wa Ta'ala በብቸኝነት ተገዙት በሱ ላይም አንዳችንም ነገር አታጋሩ ቅንጣትንም ትሁን አታጋሩ በሱ ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ አላህ Subhanahu Wa Ta'ala ወስኗል አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ አካልን አንድንም እንዳታመልኩ ወስኗል በማለትም ተናግሯል እንዲሁም ደግሞ የሰው ልጆችን የፈጠረበትን ዓላማም ሲገልጽ ወማ خلقت الجن والانس ኢላ ሊያዕቡዱን በማለት ተናግሯል ይሄ እንግዲህ ዒባዳ ነው ማለት ነው አንቢያዎችና ሩሱሎች የመጡበት ይሄ ክፍል ነው ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت በርግጥም በእያንዳንዱ ህብረተሰብ ውስጥ ምን አድርገናል ሩሱሎችን ልከናል ምን በሚል መልእክት ان اعبدوا الله واجتنبوا الطاغوت አላህ Subhanahu Wa Ta'ala በብቸኝነት ተገዙት ከሱ ውጪ ያሉ የሚመለኩ ነገሮችን ደግሞ ራቁ በሚል መልእክተኞችን ሁሉ ልከናል እያለ ነው ወደ ያንዳንዱ ህዝብና ማህበረሰብ ስለዚህ እነዚህና መሰል አንቀጾች የሚጠቁሙን ምንድነው ተውሂዱል ዒባዳ የሚባለው ወይም ተውሂዱል ኡሉሂያ የሚባለው የተውሂድ ክፍል እጅግ በጣም ወሳኙና በሩሱሎች ከህዝቦቻቸው ሲከጅሉት የነበረው የተውሂድ ክፍል ነው በሱም ላይ ነው ያንን ባለማስገኘታቸውና ተቃራኒውን በመተገበራቸውም የተነሳ ምን ሆነው በሩሱሎችና በህዝቦቻቸው መካከል አለመግባባት እስከምን ድረስ እስከ ጦርነት ድረስ ሊፈጠር የቻለው ይህ የተውሂድ ክፍል ምን ማለት ነው እሱ ታሪፉ ወይም ደግሞ ትንታኔው ምንድነው ከተባለ ኢፍራዱላህ ተዓላ ቢአፍዓሊ አልዒባድ ነው አላህ Subhanahu Wa Ta'ala መነጠል ነው በማን በባሮች ተግባር ነው ቀደም ሩቡቢያ ምን ነበረ ኢፍራዱላህ ተዓላ ቢአፍዓሊ الرب ነው ወይም ደግሞ ቢአፍዓሊሂ አላህ Subhanahu Wa Ta'ala በሱ በሚሰራቸው በመፍጠሩ በመረዘቁ ሲሳይን በመለገሱ ክስተቶችን በማስተናበሩ አላህ Subhanahu Wa Ta'ala ብቸኛ ነው ብሎ ማመን ሲሆን ይሄኛው ደግሞ ሰላቴ ጾሜ ሐጄ ዘካዬ ሰደቃዬ ተضرعዬ መተናነሴ ተወኩሌ ጠቅላላ ለማን ነው ለአላህ ነው ማለት እነዚህ የማን ስራ ናቸው ተወኩል ማድረግ የማን ነው የባሪያው ስራ ነው አይደል እንዴ ሲድቅ መናገር የማን ስራ ነው የባሪያው ስራ ነው መስገድ መጾም የማን ስራ ነው የባሪያ ስራ ነው ስለዚህም አላህ Subhanahu Wa Ta'ala ባሮች በሚሰሩት ስራ ማንን ብቻ ከጅለው መስራታቸው ነው ሊላሂ ብለው ለሱ ብቻ መስራታቸው ነው ምንም የሚባለው ተውሂዱል ዒባዳ ተብሎ የሚጠራው ይህንን አንድ ሰው ዱንያ ላይ ሲኖር ለአላህ እንዲፈጽም የታዘዛቸውን የዒባዳ ተግባራት ለሱ እንጂ ለማንም ላያደርግ ማለት ነው ይህ እንግዲህ በንያም ደረጃ ይሁን እንዲሁም ደግሞ ከዛም አልፎ ለነዛ አካላት በቀጥታ ለነሱ በማዋልም ቢሆን ሙሉ በሙሉ ይሄንን እንዲቆጠብና እንዲርቅ ተግባሩን ሁሉ ለማን እንዲሰራ ነው ሊላሂ ተዓላ እንዲፈጽም ነው የታዘዘው ስለዚህም አንድ ባሪያ ዱንያ ላይ እስከኖረ ድረስ
የታዘዛቸውን ዒባዳዎች ምንም ሳይሸራርፍ ሙሉ በሙሉ አላሁ ተባረከ ወተዓላ እሱን ብቻን አስቡ ካልተገበረና ካልፈጸማቸው በስተቀረ ያ ሰው ምን አይሆንም ነጃት የሚባለውን ነገር አያገኘውም ማለት ነው። ሌላኛው ሶስተኛው የተውሂድ ክፍል ደግሞ አስማኡ ተውሂዱል አስማኢ ወሲፋት ነው። አላህ ሱብሓነሁ ወተዓላን በስሞቹና በባህሪያቱ ምን ማድረግ ነው? ብቸኛ ማድረግ ነው፣ መነጠል ነው። የሱን ስም የሚሰየም የለም፣ በሱ ባህሪ የሚገለጽ የለም ማለት ነው። ይህንን ደግሞ በዝርዝር ወደ በኋላ እንመለከታለን። መርሐባ። እንግዲህ ይህ መጤው ሽርክ በሰው ዘር ሲመጣ እንደጠቆምኳችሁ በተለያየ መልኩ ይመጣል። ሽርክ ግን የሚባለው ልክ ነቢዩ ዓለይሂ ሰላቱ ወሰላም ሌሎችም ነቢያቶች የእነርሱም ወራሾች የሆኑት ዑለማዎቹ እንዳስተማሩት ምንድነው ሽርክ የሚለውን እናያለን። ሽርክ ለአላህ ብቻ የሚገባን ነገር ከአላህ ውጭ ላለ አካል ተገቢ ነው ብሎ ማሰብ ነው ወይም አድርጎ መገኘት ነው። ይህ አስተሳሰብ የሚገኘው ቅድም ተውሂድ በሶስት እንደተከፈለ ሁሉ በሶስቱም በተከፈሉት በተውሂድ ክፍሎች ላይ ሽርክ ሊገኝ ይችላል። ፊ ሩቡብየቲሂ ወፊ ኢላሂየቲሂ ወፊ አስማኢሂ ወሲፋቲሂ ማለት ነው። ብቸኛ ተመላኪ፣ ፈጣሪ፣ አስገኝ እንዲሁም ደግሞ ያለውን ነገር ማለት መሬትን የሚፈጥር ሰማይን የሚፈጥር ሌሊትን ቀንን የሚያቀያየር ትልቅ ተአምራቶችን የሚያደርግ ብሎ በማሰብ ላይ ሽርክ ሊገኝ ይችላል። በእርግጥ ውስን ናቸው። ሰው ዘር ላይ በሩቡብያ በአላህ ፈጣሪነቱ፣ በአላህ ገዳይነት፣ በአላህ ዝናብን አዝናቢነት፣ ንፋስን ግራቀኝ የሚያነፍስ አዞ መሆኑ፣ ሌሊትና ቀንን አቀያየሪ ስለመሆኑ፣ ምድርና ሰማይን ስለመፍጠሩ፣ ትልልቅ ተአምራቶችን ስለማድረጉ ያሻረኩት ውስን ናቸው። ልክ እንደ ኑምሩድ ያሉ እንደ ፍርዓውን ያሉ ሙሳን የተከራከሩት ውስን ሰዎች መጠቀስ ይችላሉ። እነዚህም ቢሆኑ ግን አላህ ሁኔታቸውን ሲገልጽ ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ብሎ ነው የጠቆመው። ልቦናቸው ውስጠ ልቦናቸው ህልናቸው ያውቃል አለ። ፈጣሪ እንዳለ ልቦናቸው ህልናቸው እያወቀ ነገር ግን ህዝቦቻቸውን ለማሞኘትና ተከታያቸውን ለማቆየት ሲሉ ብቻ ዙልመን ወዑሉዋ በግፍ እና በጭቆና ሰዎችን በመበደል የበላይነትን ስላገኙ ያንን እንዳያጡ ብቻ ልቦናቸው እያወቀ ብቻ ግን እኔ ፈጣሪ ነኝ ያሉ ውስን ሰዎች አሉ። ነገር ግን ብዙ ነቢያት ሲመጡ ቁርአንም አብዛኛውን ሲመክር ሐዲሱም እንደዚሁ ማስጠንቀቂያ ሲሰጥ የተላለቅ ቀደምት ለኛ አርአያም የሆኑ የነቢይ ተከታይ የሆኑት ዑለማዎቹም ብዙ ስራቸው ግን ሩቡብያ ላይ ብዙም ሰው ስላላስቸገረ ሌሎቹ ክፍሎች ነበር ልፋታቸው የነበረው። ምክንያቱም ሰው በተሳሳተበት ላይ ነው እርምት የሚሰጠውና ማለት ነው። ሌላኛው የተውሂድ ክፍል አስማእ ወሲፋት ለአላህ ብቻ የሚገቡ የሆኑ ልዩ ስሞች አሉት ለአላህ፣ እንዲሁም ባህሪያቶች አሉት። እሱም ላይ ሰዎች ሊያሻርኩ ይችላሉ። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ ሰዩጅዘውነ ማ ካኑ ያዕመሉን ይላል። ለአላህ ተገቢ የሆኑ ስምና ባህሪያት ለሱ ብቻ የሚገቡ የሆኑ አሉት ይላል አላህ። በዚህ ስምና ባህሪ ላይ የሚያፈነግጡ ሰዎች ኢልሓድ ውስጥ የሚገቡ ከትክክለኛው መንገድ ወጥተው በአላህ ስምና ባህሪ ላይ ተገቢ ያልሆነን ነገር የሚናገሩ ሰዎች ሰዩጅዘውነ ማ ካኑ ያዕመሉን በሚዳፈሩት ድፍረት በሚሰሩት ስራ እኔ ጋር ሲገናኙ ይመነዳሉ፣ ዋጋቸውን ያገኛሉ አለ አላህ። ለአላህ ተገቢ የሆነ ስምና ባህሪ አለ። በእነዚህ ስሞችና ባህሪያቶች ሽርክ ማድረግ ማለት እንዴት ነው? ለአላህ ብቻ የሚገቡ ስሞችን ልክ እንደ ነቢዩ ዓለይሂ ሰላቱ ወሰላም በተላኩበት ጊዜ እንደነበሩ ቁረይሾች የአላህን ስም ለጣዖታት መስጠት፣ አፈራአይቱም ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ የሚለውን አላህ ከሚለው ቃል ተጠቅመው ላት ይላሉ። ዓዚዝ ከሚለው ከአላህ ስም ተጠቅመው ዑዛ ይላሉ። ለአላህ ብቻ የሚገቡ የሆኑ ስሞችን ለጣዖታት መስጠት በአላህ ስም ላይ እንደማሻረክ ነው። አራሕማን ብለን ስም አናወጣም። አላህ ብለን ለሰው ልጅ ስም አናወጣም። የሚመለክ ወደ አላህ የሚያቃርብ ጣዖት አለ፣ የተከበረ ወልይ አለ። እሱን የአላህን ስም አንጠቀምም። ይህ ሽርክ ነው የሚሆነው።
ከሙሽሪኮቹ ባህሪ ወደኛ የተወራረሰ ነው ሊሆን የሚችለው እንደ አይነት ድርጊት ማለት ነው። እንዲሁም በስሙና ባህሪያቶቹ ላይ የአላህ ስሞች ሁላቸውም እስከ ጥግ መልእክታቸው ሙሉ የሆነ ስሞች ሁሉ ደግሞ መልእክትን የሚያስተላልፉ ጋየቱን ፊል ሑስን የሆኑ መሆናቸውን ማመን ይጠበቅብናል። ከባህሪዎቹ ውስጥ ከአላህ ስሞች ከሚያስተላልፏቸው ባህሪዎች ውስጥ ተገቢ የሆነን ያልሆነን ትርጓሜ መስጠት በአስማ ወሲፋት ላይ ከማሻረክ ነው። አላህ ዓሊም ነው ሲባል ልክ እንደሱ ሁሉን የሚያውቅ አለ ብሎ የሚያምን ሰው ካለ ከአላህ ውጪ ይህ ዓሊም የሚለው ሲፈት ለአላህ ሙጥለቅ የተገባ ሆኖ ሳለ በዚሁ ለአላህ በሚገባው መልኩ እስከ ጥግ የሚያውቁ ሸኽና ወልይ ሳሊሕ አለ ብሎ ካመን አንድ ሰው በአስማ ወሲፋት ላይ ለአላህ ብቻ በሚገባው ስምና ባህሪ ላይ አሻርኳል ይባላል። ሽርኩን ፊል አስማ ወሲፋት ማለት ነው። በእርግጥ እነዚህ በሶስት ተከፍለው የተቀመጡ የተውሂድ አይነቶች እና ተጻራሪዎቹ የሚነሳው ሽርኮች እያንዳንዳቸው በየራሳቸው ሰፊ ትንታኔ የሚያሰጡ ናቸው። ነገር ግን ጠቆማም እንደመሆኑ መጠን ካነሳ ነው አይቀር መጠቋቋም ስላለብን ነው። በሰፋ ባለመልኩ ትኩረት ተደርጎ ተሰጥቶ የሚታረሙት የሚመከርባቸው አስማ ወሲፋት ላይ እና ኡሉህያ ላይ ነው ሽርኮች የሚስተዋሉት ማለት ነው። ሌላኛው ከአስማ ወሲፋት ላይ ከሚሳትበት ነገር ተሕሪፍ ማድረግ፣ ተገቢውን ትርጓሜ ማንሻፈፍ፣ ለአላህ በትክክል የሚገባውን ትርጓሜ አንሻፎ በሌላ መልኩ ትርጉም መስጠት፣ ይህ ሁሉ ስህተት ነው ማለት ነው። እንዲሁም ሽርክ ከሚገኝበት ውስጥ ኡሉህያው ነው። አልኢሽራክ ፊል ኡሉህያ፣ በአላህ ብቻ ተመላኪነት ላይ ማሻረክ። አንድ ሰው ለአላህ ብቻ የሚገባውን አምልኮ የትኛውም የአምልኮውን አይነት ሌላ ተጋሪ ከጎን ማስቀመጥ ሽርክ ይባላል። አላህ ብቻ የሚለመን ሆኖ ሳለ ልመናውን በቀብር ባለው ወልይ በኩል ካደረገ ወይም ራሱን ቀብሩን ቀጥታ ከለመነው፣ ሸኹን ከለመነው፣ ነቢይን ቀጥታ የሚለምን ከሆነ፣ መላኢካን ቀጥታ የሚለምን ከሆነ ኡሉህያ ላይ ማሻረክ ነው የሚሆነው። ለአላህ ብቻ የሚገባን የአምልኮን አይነት ከአላህ ውጭ ላለ አካል ማድረግ ይህ ነው ሽርክ። እርድ ለአላህ ብቻ ነው የሚገባው፣ ስለት ለአላህ ብቻ ነው የሚገባው፣ ዱዓ ልመና ለአላህ ብቻ ነው የሚገባው፣ ክጃሎት ለአላህ ብቻ ነው የሚገባው፣ ተስፋ ከአላህ ብቻ ነው የሚሆነው፣ ፍርሃት ለአላህ ብቻ ነው። እነዚህን ለአላህ ብቻ የሚገቡ የሆኑ የአምልኮ አይነቶችን ከአላህ ውጭ ላለ አካል ማዋል ሽርክ ነው ማለት ነው። ስለዚህ ሽርክ ማለት በእንዲህ መልኩ ይገለጻል። ሽርክ ከወንጀሎች ሁሉ ትልቁ ሽርክ ነው። ከአላህ ውጭ ያለን አካል ማሰብ በሶስቱም የተውሂድ አይነት በጠቀስነው ውስጥ ሰው ዘር ላይ መገኘት፣ ውስጡ ላይ ያስተሳሰብ መገኘት ሽርክ ይባላል። ይህ ሽርክ አላህን ከሚታመጽበት ነገር ሁሉ ትልቁ ወንጀል ይሄ ነው። አዕዘሙ ዘንቢ አሽርክ፣ ከወንጀሎች ሁሉ የከፋው ወንጀል ሽርክ ነው። ምክንያቱም ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ አላህ በሱ ላይ የሚያጋሩ ሰዎችን ስራ አይምርም። ከሱ በታች የሆነውን ወንጀል ሊምር ይችላል ላሻው ሰው ብሏል አላህ። ሽርክ ከወንጀሎች ሁሉ በላይ የሆነበት ከሁሉ በላይ ፈጣሪን ከፍጡር ማመሳሰል ስለሚስተዋልበት ነው። እንዲሁም አላህ ሱብሓነሁ ወተዓላ እንደጠቆምኳችሁ ከሽርክ ውጭ ያለውን ወንጀል ይምራል፣ ሽርክን ግን አልምርም ሲል ከሱ በላይ የከፋ ወንጀል እንደሌለ እንረዳለን። በሌላ አንቀጽ አላህ ሱብሓነሁ ወተዓላ ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂል ጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል። እነሆ በአላህ የሚያጋራ ሰው ከአላህ ውጭ አላህ ብቻ ሊያደርገው የሚችለውን ድርጊት ከአላህ ጎን አስቀምጦ አብሮ የሚያመልክ የሚከጅለው የሚያስበው ካለ እንዲህ አይነት ድርጊት ላይ የተሰማሩ ሰዎች ፈቀድ ሐረመ አላሁ ዐለይሂል ጀና፣ በእንዲህ አይነቶቹ ጭፍራ ጀነት ሐራም ናት፣ በእነሱ አይገቡም። ሌላው ሽርክን ከሁሉ በላይ ያደረገው ሽርክ መጥፎነቱ ከወንጀሎች ሁሉ በላይ የሆነበት የተኛውንም መልካም ስራ ቢሰራ ሙሽሪክ የሆነ ሰው በአላህ የሚያጋራ ሰው የሰራው ሁሉ ይታበስበታል። አላህ በቁርአን ነቢዩን ዓለይሂ ሰላቱ ወሰላም የነቢያቶቹን ፈለግ እንዲከተሉ
ዘርዘር አድርጎ ከነገረ በኋላ ምን አላቸው? እነዚህን ነቢያቶች ተከተላል። ጠቃቀሰና ማለት ነው ቀደምቶቹ የእነሱን መንገድ ተከተል፣ እነሱ ናቸው ትክክለኛው መንገድ ላይ ያሉት። ነገር ግን እነሱም ቢሆኑ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉናል። ከኔ ውጭ ግን እኔ ብቻ በማደርገው ነገር ላይ ከጎን የሚያግዘኝ ረዳት አለኝ ብለው ቢያስቡ አለ በቁርአን ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ የሚሰሩት መልካም ስራ ሁሉ ይፈርስባቸው ነበር አለ አላህ። ሽርክ አስከፊነቱ እንዲህ ነው። የቱንም ያህል ሰጋጅ፣ ጿሚ፣ ዱዓ አድራጊ፣ ዘካ ሰጭ፣ ሐጅ ተመላላሽ፣ ዑምራ አድራጊ፣ ትሁት፣ አስታራቂ፣ ደግ ሰው፣ ቆንጆ ለባሽ፣ የፈለገውን አይነት መልካም ስራ ሰሪ ቢሆን ሰውየው ሽርክ ግን ካለ እሱ ላይ የሰራው ስራ ሁሉ ይወድምበታል። አላህ ይጠብቀን። ለዚህ ነው ሽርክ መጤ ነው። የሰውን ልጅ እንደ ቫይረስ ተቀላቅሎ ወንጀል ነው ተውሂዱን የሚያፈርስ መልካም ስራውን ሁሉ የሚያወድም ነው። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ አለ በሌላ አንቀጽ፣ ወደ አንተም ከአንተ በፊት ወደ ተላኩትም ነቢያቶች ራእይ መጥቶላቸዋል። ምን የሚል? ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን፣ የምታጋራ ከሆነ ስራ ሁሉ ይታበስብሃል፣ ይፈርስብሃል፣ እናም ከከሳሪዎቹ ትሆናለህ። በአላህ የሚያጋራ ሰው ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ እንደጠቀሱት የተሟላ እስላማዊ አስተዳደር ባለበት ሸሪዓ በሚተገበርበት ሁኔታ ላይ ሙሽሪክ ከሆነ ሐላል ነው፣ ደሙም ቢሆን ንብረቱም ቢሆን የዛን ሀገር ስርዓት አስጠብቆ ጅዝያም ይሁን ከፍሎ በሌላም መልኩ እስካልኖረ ድረስ። ላኢላሃ ኢለላህ የሚለው ንጹህ የሆነችዋ ቃል ከነ ትርጓሜዋ ያለምንም በሶስቱም የተውሂድ ክፍል ማሻረክ ሳይኖር ከተባለች ንብረትንም ደምንም ክብርንም ታድናለች። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ኡሚርቱ አን ኡቃቲለ ናስ ሐታ የቁሉ ላኢላሃ ኢለላህ፣ እኔ ከሰዎች እንድጋደል ታዝዣለሁ ከአላህ በቀር የሚመለክ አምላክ ምንም የለም እስኪሉ ድረስ። ፈኢዛ ቃሉሃ፣ ይህችን ላኢላሃ ኢለላህ ከነ አፍራሾቿ መጠንቀቅ ጋር ከነ አጽኚዎቿ ተግባራቶች ጋር ከመፈጸም ጋር ካሏት ዓሰሙ ሚኒ ዲማአሁም ወአምዋለሁም፣ ገንዘባቸውም ደማቸውም የተጠበቀ ነው። ኢላ ቢሐቅሃ፣ እሷን ከማስከበር ጋር የሚከበሩ ህግጋቶቿን እስካልጣሱ ድረስ ብለዋል። ከትላልቅ ወንጀሎች ሁሉ ትልቁ ወንጀል እንደጠቆምነው ሽርክ ነው ማለት ነው። ይህንንም ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦቻቸው አስተምሯሉ። ስለዚህ በጠቅሉ አላህ ምድር ላይ ለቀድ አርሰልና ሩሱለና ቢልበይናት ወአንዘልና ማዕሁሙል ኪታበ ወልሚዛነ ሊየቁመ ናሱ ቢልቅስጥ፣ መልእክተኞቹን በተብራሩ አንቀጾች በእርግጥም ልከናል ይላል። ከእነርሱ ጋር መጽሐፍትንም አውርደናል። እንደዚሁም ወልሚዛነ ሊየቁመ ናሱ ቢልቅስጥ፣ ሰዎች በፍትህ እንዲሆኑ ሚዛንንም በዓድል ምድርን እንዲያስፋፏት፣ እንዲኖሯት፣ እንዲመሯት ሚዛንንም አውርደናል። ይህ ሚዛን ዓድል ነው። ከዓድል ከፍትህ ሁሉ ትልቁ ፍትህ ደግሞ አዕደሉል ዓድሊ ወሁወ አተውሒድ ነው። አላህን አንድ ብቸኛ አድርጎ ማምለክ ነው። ይህንን የህይወት ትክክለኛውን ሚዛን፣ ይህንን ትክክለኛውን ፍትህ፣ ምድርን በሰላም እንድንኖር የሚያደርገንን ተውሒድን ደግሞ አፍራሹ ትልቁ ወንጀል የህይወትን የዱንያን ሚዛን የሚያዛባው ምንድን ነው? ሽርክ ነው ማለት ነው። ከዚህ ሽርክ አላህ እንዲጠብቀን አስከፊነቱን በምን መልኩ እንደሚገባ ማወቅ ስለሚጠበቅብን ሽርክ የከፋ ወንጀል ትልቅ ወንጀል መሆኑን የሚጠቁሙ ነገሮችን ነው ለማንሳት ተሞከረ። አላህ ይወፍቀን። እንግዲህ ተውሂዱ አልአስማእ ወሲፋት አላህ ሱብሓነሁ ወተዓላን በስምና በባህሪያቱ መነጠል ማለት ነው። ኢፍራዱላሂ ተዓላ ቢአስማኢሂ ወሲፋቲሂ፣ አላህ ሱብሓነሁ ወተዓላን በስሞቹ የሚመስለው የለም፣ እንዲሁም ደግሞ በባህሪያቱ ከሱ ጋር የሚስተካከል አቻ ቢጤ የለም የሚለውን ማመን ነው። ታዲያ ለአላህ ሱብሓነሁ ወተዓላ ስምና ባህሪያትን ስናረጋግጥ ምን መሆን አለበት? የመጀመሪያው አላህ ሱብሓነሁ ወተዓላ ራሱ ኪታቡ ውስጥ ያረጋገጠውን ባህሪ ነው ያለውን ነገር ወይም ስሜ ነው ያለውን ነገር እናረጋግጣለን። ልክ እንደዚሁ ይሄ መገለጫ አይደለም ያለውን ደግሞ ከራሱ ያስወገደውን ደግሞ
ልክ እንደዚሁም እናደርጋለን። ይሄ የአላህን ሱብሓነሁ ወተዓላ መገለጫ አይደለም እንላለን። ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ለአላህ ሱብሓነሁ ወተዓላ ያረጋገጡትን ምን እናደርጋለን? እናረጋግጣለን። እንዲሁም ደግሞ ይሄ ለአላህ ተገቢ አይደለም ሲሉ ያስወገዱትን ደግሞ ምን እናደርጋለን? እናስወግዳለን። ይህ እምነታችን መሰረቱ የሚገነባው በምንድነው? ኪታብና ሱና ላይ በመጣው ዘገባ ነው የሚሆነው። ስለዚህም ኪታብና ሱና ላይ መጥቶ ለምሳሌ አላህ ሱብሓነሁ ወተዓላ ወላሁ አለዚ ላ ኢላሃ ኢላ ሁወ አልመሊኩል ቁዱሱስ ሰላሙል ሙእሚኑል ሙሀይሚኑል ዐዚዙል ጀባሩል ሙተከቢር። እነዚህ ሁሉ ምንድናቸው? የአላህ ሱብሓነሁ ወተዓላ ስሞች ናቸው። መጥቷል፣ ኪታብ ላይ መጥቷል። በዚህ መልኩ ማለት ነው። አላሁ ረሒሙን ቢዒባዲሂ ለምሳሌ አላህ ሱብሓነሁ ወተዓላ ለባሮቹ ምንድነው? አዛኝ ነው። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ዩሂቡሁም ወዩሂቡነሁ አላህ ሱብሓነሁ ወተዓላ የሚወዳቸውና የሚወዱት የመውደድ ባህሪ እንዳለው በዚህ መልኩ ገልጿል። ልክ እንደዚሁ ደግሞ ለምሳሌ ወቃለት ልየሁዱ የዱላሂ መግሉላ ጉለት አይዲሂም ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታኒ ዩንፊቁ ከይፈ የሻ አላህ ሱብሓነሁ ወተዓላ እጆቹ ዝርግ ናቸው፣ እንደሻው ምን ያደርጋል? ኢንፋቅ ያደርጋል። ብዙ አያትና ሲፋቶችን እንዲሁም ስሞችን የአላህ ሱብሓነሁ ወተዓላ ስምና ባህሪያትን የሚገልጹ አንቀጾች ቁርአን ላይ ያሉ። ልክ እንደዚሁ ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው እነዚህን ስሞችና ባህሪያቶች የተለያዩ ስሞችና ባህሪያትን በሐዲታቸው ምን አድርገዋል? ገልጸዋል። ስለዚህም ይህ ዓቂዳችን እምነታችን ሁሉ የሚገነባው የዲናዊ ተግባራችንን ሁሉ የምንተገብረው ከምን በመነሳት ነው? ከኪታብና በሱና ላይ ተመርኩዘን እንደሆነ ሁሉ እዚህ ርዕስ ላይም የሚለወጥ አዲስ ነገር አይኖርም ማለት ነው። ከዛው ከኪታብ የምናገኘውን ስም እናጸናለን። እንዲሁም ደግሞ ከኪታብ የምናገኘውን ባህሪ እናጸናለን። ከኪታብ የምናገኘውን የተወገዘ ለምሳሌ አላህ ሱብሓነሁ ወተዓላ ከእንቅልፍ ከመድከም እንዲሁም ደግሞ ሚስትን ከመያዝ ልጅ ከመውለድ ከመሳሰሉ ነገሮች አላህ ሱብሓነሁ ወተዓላ ራሱን ቁርአን ውስጥ ምን አድርጓል? አጥርቷል። እኛም ከነዚህ ባህሪዎች ምን እናደርገዋለን? እናጠራዋለን ማለት ነው። ቁል ለው ካነ ሊረሕማኒ ወለዱን ፈአና አወሉል ዓቢዲን ለአላህ ሱብሓነሁ ወተዓላ ልጅ ቢኖረው ኖሮ እኔ የመጀመሪያው አምላኪ እሆን ነበረ በላቸው። የለውም እንጂ ማለት ነው። የለውም እንጂ እንደዚህ ይሆን ነበረ። ምክንያቱም አላህ ሱብሓነሁ ወተዓላ ልጅ መያዝ አያስፈልገውም፣ ረዳት አጋዥ አያስፈልገውም። በራሱ ምን የሆነ ነው? ገንይ ነው፣ የተብቃቃ ነው። እነዚህ ሁሉ ነገሮች ከየት ነው የምናገኛቸው? ይህንን እምነታችንን ልክ እንደ ማንኛውም የሸሪዓ ጉዳዮች ከቁርአንና ከሐዲስ እንደምንወስደው ሁሉ ከዛ ነው እነዚህን ነገሮች የምንወስዳቸው። ታዲያ ለአላህ ሱብሓነሁ ወተዓላ ስምና ባህሪያትን ስናረጋግጥ የምንጠነቀቃቸው ነገሮች አሉ። እነዚህን ነገሮች ካልተጠነቀቀን ምን ላይ እንወድቃለን? ጥፋት ላይ ልንወድቅ እንችላለን። ከነዚህ መሐከሎች ከነዚህ ከምንጠነቀቃቸው ነገሮች መሐከል አንዱ ምንድነው? ለአላህ ሱብሓነሁ ወተዓላ ባህሪን ስናረጋግጥ ማመሳሰል የለብንም። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን እሱን የሚመስል አንዳችም ነገር የለም። ምንም ቢሆን አንድ ሙስሊም አላህ ሱብሓነሁ ወተዓላ እጅ አለው ሲባል የኔ አይነት እጅ ነው ብሎ የሚያስብ ጭንቅላት የለም አይደል እንዴ? እንደዚህ ማመሳሰል የለብንም። እናረጋግጣለን፣ ግን ከፍጡራን እጅ ይለያል የአላህ ሱብሓነሁ ወተዓላ እጅ ማለት ነው። አላህ ሱብሓነሁ ወተዓላ ያዝናል፣ ነገር ግን እዝነቱ ከፍጡራን እዝነት ይለያል። አላህ ሱብሓነሁ ወተዓላ ይሰማል፣ መስማቱ ከፍጡራን መስማት ይለያል በሚል በዚህ መልኩ ማመን አለብን። ከፍጡራን እዝነቱን ከፍጡራን እዝነት ጋር፣ መስማቱን ከፍጡራን መስማት ጋር፣ እጁን ከፍጡራን እጆች ጋር ካመሳሰልን ወይም እንደነሱ አይነት ነው ካልን ምን አደረግን ማለት ነው? ለአላህ ሱብሓነሁ ወተዓላ አቻና ቢጤ እንደማድረግ ይቆጠራል። በአስማው ሲፋት ወይም ደግሞ በአላህ ሱብሓነሁ ወተዓላ ባህሪ ላይ ምን እያደረግን ነው? ሽርክ እየፈጠርን ነው ማለት ነው። ሌሎች የሚመስሉት አካላት አለ እያልን ነው። ይሄ የተውሂድ ክፍል ደግሞ በባህሪው የሚመስለው አካል የለም በሚል መሰረት ላይ የተገነባ ነው። ስለዚህ ማመሳሰል የሚባለውን ነገር መራቅ አለብን ማለት ነው። እና ደግሞ አላህ ሱብሓነሁ ወተዓላ የሰው ልጆች ወይም ፍጡራን እጅ አላቸው ማለት እና አላህ ሱብሓነሁ ወተዓላ እጅ አለው ማለት ሁለቱም ቃሎች እጅ ስላለ ብቻ ሁለቱ እጆች አንድ አይነት ናቸው የሚለውን ነገር ምን አያደርግም? አያስገነዝብም። እንደዚህም አያሲዝም፣ አያስረዳም። ቃላት በመመሳሰላቸው ብቻ ነገሮች አንድ አይነት የሚሆኑ ቢሆን ኖሮ ብዙ ነገሮች ማዕናቸው ይሳት ነበረ አይደል እንዴ? ለምሳሌ አላህ ሱብሓነሁ ወተዓላ ጀነት ውስጥ
ለሙእሚኖች ያዘጋጀውን ነገር ገልጾልናል አይደል እንዴ? መሰሉል ጀነቲ ለቲ ውዒደ አልሙተቁነ ፊሃ አንሃሩን አለን አይደል እንዴ? ስንት አይነት አንሃሮች አሉ? የወተት አለ፣ የማር አለ አይደል እንዴ? ለምሳሌ የኸምር አለ፣ ለምሳሌ የውሃ አለ። እነዚህ ሁሉ ወንዞች አሉ። ነገር ግን ወንዝ ተብሎ ማር፣ ኸምር ወይም ወተት ተብሎ ስለተጠራ ዛሬ እኛ ዱንያ ላይ የምናቀው ወተት፣ ዛሬ ዱንያ ላይ የምናቀው ኸምር እሱ ነው ማለት ነው አይደለም ማለት ይለያያሉ ሁለቱ። ስሙ ግን ምንድነው? ሁለቱም አንድ አይነት ነው። ያኛው ማር ነው፣ ይሄኛው ማር ነው። ስሙ አንድ አይነት ስለሆነ ብቻ ሁለቱ አንድ አይነት ናቸው ብንል ኖሮ አይለያዩም ነበር ማለት። ነገር ግን ጀነት ውስጥ ያለ ነገር ዱንያ ላይ የለም ስሙ ሲቀር። አብዱላህ ኢብኑ አባስ እንዳሉት ለይሰ ፊል ጀነቲ ማ ፊል አርዲ ኢላ ማ ፊ ዱንያ ኢላ አልአስማ ለይሰ ፊ ዱንያ ማ ፊል ጀነቲ ኢላ አልአስማ። ዱንያ ላይ ጀነት ውስጥ ካለ ነገር ምንም የለም ስሙ እንጂ አሉ። በስም ብቻ ነው የሚመሳሰለው። ብርቱካን አለ፣ እዚህም ብርቱካን አለ። ሎሚ አለ፣ ለምሳሌ እዚህም ሎሚ አለ። ግን ሎሚ ከሎሚ ጋር ምንድነው የተለያየ ነው ማለት ነው። ሎሚ ከሎሚ ጋር በጣም የተለያየ ነው። እንኳን የዱንያው አይደለም አኺራ ላይ ራሱ ሙእሚኖች ጀነት ከገቡ በኋላ የተለያየ ሪዝቅ ይቀርብላቸዋል። ሲሳይ ይረዘቃሉ፣ ይበላሉ፣ ይጠጣሉ። አንዳንዱ ምን ይሆናል? በቅርጹ በመልኩ ይመሳሰላል። ሲመጣላቸው ምን ይላሉ? هذا الذي رزقنا من قبل ይሄማ ቀደም የበላነው ነው ቀምሰናል ይላሉ። ነገር ግን አላህ Subhanahu Wa Ta'ala ምን አለ? هذا الذي رزقنا من قبل وأتوا به متشابها ሲቀምሱት ሌላ ነው። ጀነት ውስጥ ራሱ ያለው ምንድነው? ሱራው ቢመሳሰልም አይነቱ ይለያያል አይደል እንዴ? ልክ እንደዚህ ነው። ሳዳ ስሙ ስለተመሳሰለ ብቻ ነገሮች አንድ አይነት ናቸው ይባላል? ለምሳሌ አሁን እኛ ምን እንላለን? የወንበር እግር አለ አይደል? የወንበር እግር ወይም የጠረጴዛ እግር እንላለን። የመኪና እግር እንላለን አይደል? የመኪና እግር እንላለን። የዝሆን እግር አሁን ልክ የዝሆን እግር ስል የመኪና ጎማ ያሰባል አለ የለማ? ማንም አያስብም። የጠረጴዛው እግር ተሰበረ ስንል የዝሆን እግር ያሰባል? ለምን አላሰባችሁ? ለምን አላሰባችሁ? ምክንያቱም ጠረጴዛን ታውቁታላችሁ። ጠረጴዛን ስለምታውቁት እግሩ ምን አይነት እንደሆነ ታውቃላችሁ። ዝሆንን ስለምታውቁት ዝሆን ምን አይነት እግር እንዳለው ታውቃላችሁ። የዝሆን እግር ስል ምን እያላችሁ ነው? አላማ ይሊቁ ቢዝሆን ነው። የወንበር እግር ስንል ምን እንላለን? አላማ ይሊቁ ቢወንበር ነው። የመኪና እግር ስንል አላማ ይሊቁ ቢመኪና ነው የምንለው። የአላህ Subhanahu Wa Ta'ala ሰምዕ ስንል አላማ ይሊቁ ቢልበሸር ለምን እንላለን? አላማ ይሊቁ ቢልኻሊቅ ለምን አንልም? ለምን ልክ ከአላህ Subhanahu Wa Ta'ala ጋር ሲያያዝ አሃ ቃሉ መመሳሰሉ ምን አደረገ? ከፍጡራን ጋር ተመሳስሏል ማለት ነው የሚልን አያስጨብጥም። ያንን ካልክ ግን ችግሩ የማን ነው? አንተ ጋር ነው ያለው ማለት ነው። አላህ Subhanahu Wa Ta'ala የተናገረው ላይ ሳይሆን ችግሩ ማን ጋር ነው ያለው? ይሄ አንተ ጋር ነው ያለው። ስለዚህ ባህሪን ማረጋገጥ ምን አይጠቁምም? መመሳሰልን አይጠቁምም። ምንም እንኳን በቃል ደረጃ ቢመሳሰሉም ማለት ነው። በቃል ደረጃ ሁለቱም መስማት ቢሆኑም መስማቶቹ ግን ምን አይደሉም? ይለያያሉ። ለምሳሌ እዚህ ጋር አንድ ሰው ሶስት ሰዎች ባንድ ላይ የተለያየ ለምሳሌ በተለያየ ቋንቋ ቢያወሩ ትሰማለህ? ማናገር ትችላለህ? ተለያለህ? አትችልም። አላህ Subhanahu Wa Ta'ala ግን ከአደም አለይሂ ሰላም ጊዜ ጀምሮ እስከ ቂያመት ሰዓት ድረስ ያሉ አካላት ሁሉም በተሰጣቸው ቋንቋ በአንድ ጊዜ ችግራቸውን ቢናገሩ አላህ Subhanahu Wa Ta'ala ይሰማል። ለእያንዳንዱ ምላሽ ይሰጣል። ليس السمع كالسمع እዚህ ያለው ሰምዕና የፍጡር መስማት የሚባለውና የፈጣሪ ሰምዕ አንድ አይደለም። ምን ከመሆኑ ጋር ቃሉ ሁለቱም ሰሚዕ ቢባልም አላህ Subhanahu Wa Ta'ala وجعلناه سميعا بصيرا አላለም። የሰው ልጅን እኮ ሰሚዕና በሲር አድርገናል አለ። ነገር ግን አላህ Subhanahu Wa Ta'ala ምንድነው? ليس كمثله شيء وهو السميع البصير ሰሚዕ በሲር ሰሚዕ በሲር ነው ቃሉን ስንመለከተው። ግን ሰምዑ ሌላ ሰምዕ ነው፣ በሰሩም ቃሉ መመሳሰሉ ምንን አያደርግም? አንድነትን ወይም ደግሞ አንድ አይነት ናቸው ሁለቱ ሰምዖች ብለን አይሰማም እንላለን። መስማት የሰው ባህሪ ነውና አላህ Subhanahu Wa Ta'ala አይሰማም እንላለን። የዚህን ጊዜማ አላህ Subhanahu Wa Ta'ala ያጠራነው ከምንድነው? ከባህሪ ነው እያጠራን ያለ ነው ማለት ነው። ስለዚህም ይሄ መጠንቀቅ አለብን። ምንን
ማመሳሰልን። ሁለተኛው ደግሞ መጠንቀቅ ያለብን ምንድነው? የአላህ ሱብሓነሁ ወተዓላ ስምና ባህሪያት ወይም ደግሞ የተውሂድ አልአስማኡ ወሲፋት ላይ ተዕጢል የሚባልን ነገር መጠንቀቅ አለብን። ተዕጢል ማለት ምን ማለት ነው? የአላህ ሱብሓነሁ ወተዓላ ባህሪያት የመጡባቸውን ቃላቶች ትርጉም አልባ ባዶ ቃላት ማድረግ ማለት ነው። ትርጉም አልባ ባዶ ቃላት ያደርጋቸዋል። ያ ማለት ምን ማለት ነው? ለምሳሌ አላህ ሱብሓነሁ ወተዓላ ከስሞቹ መካከል አልጀባር አለበት፣ አልዓዚዝ፣ አልቁዱስ፣ አሰላም፣ አልሙሀይሚን፣ አልሙተከቢር አለ። ለምሳሌ እነዚህ ስሞች አሉ። እነዚህን ስሞች ምን ያደርጋቸዋል? ትርጉም አልባ ባዶ ቃላት ማድረግ የለብንም። በውስጣቸው ምን አለ? አልጀባር ሲፈቱል ጀበሩት አለው። አልዓዚዝ በውስጡ ምን አለው? ሲፈቱ አልዒዛ አለው። አልረሒም በውስጡ ሲፈቱ ረሕማ አለው። ግልጽ ነው አይደለ? በውስጡ ምን አለ? ማዕና አለው። ለዚህም ነው ይሄ ማዕና ስላላቸው ነው የአላህ ሱብሓነሁ ወተዓላ ስሞች ወሊላሂል አስማኡ አልሑስና የተባሉ። ምክንያቱም የትኛውም ስም ውብ የሚባለው በምኑ ነው? በሚያስተላልፈው ማዕና ነው አይደለ? በቃ ቃሉ በውስጡ ባካተተው መልእክት ነው። ያ ቃል ምንድነው የሚባለው? ይሄ ስም ያምራል የሚባለው እንደዛ ሲሆን ነው። አለበለዚያ ምኑ ነው ታዲያ የሚያምረው? መልእክት ካላስተላለፈ። ይሄን የሚባለው ለምንድን ነው? ጀባርና አዚዝ ምንም ልዩነት የላቸውም። አዎ አንድ አካል ነው የሚጠራባቸው። ነገር ግን ጀባር የሚለው ውስጡ ጀበሩት የለም። አዚዝ የሚለው ውስጡ ዒዛ የለውም። ረሒም የሚባለው ውስጡ ራህማ የሚባል ማዕና የለውም ካልን የአላህ ሱብሓነሁ ወተዓላ ስሞች ምን ሆኑ ማለት ነው? ትርጉም አልባ ባዶ ቃላት ሆኑ ማለት አይደለ? ስሙን እናረጋግጣለን፣ ባህሪውን ግን ምን አናደርግም? አንቀበልም ማለት ወደዚህ ያደርሳል ማለት ነው። ልክ እንዴት እንደማለት ነው? እስቲ አሁን አንድ ጥያቄ ልጠይቃችሁ። ድንጋይ ማለት ምን ማለት ነው? ድንጋይ። እንጨት ማለት ምን ማለት ነው? ትርጉም አለው? ትርጉም አለው? ለዚህም እኮ ነው ማንም ልጁን ምን አይልም ድንጋይ እንጨት ብሎ ይሰይማል ሲያወጣ ስም። ለምን? ማዕና የለውማ። እንጨት ምንም ትርጉም የለውም። የሚያስተላልፈው መልእክት የለም በውስጡ። ልክ የአላህ ሱብሓነሁ ወተዓላ ስሞች ምን እንደማድረግ ነው? ድንጋይ የሚለው ቃል ትርጉም እንደሌለው ሁሉ አልጀባር የሚለውም ልክ እንደዚሁ ነው፣ ትርጉም የለውም እንደማለት ነው። ትርጉም አልባ ባዶ ቃላት ማድረግ ግልጽ ነው አይደለ? እንደዚህ ይህንን መጠንቀቅ አለብን ማለት ነው። አላህ ሱብሓነሁ ወተዓላ በባህሪ ከመግለጽ ለመጠንቀቅ የሚባል ነገር ባህሪውን እናሰብታለን፣ መመሳሰልን ምን እናደርጋለን? እናስወግዳለን። አለበለዚያ ግን ቃሎቹ ይህንን ይይዛሉ ካልን ምን ይሆናል ማለት ነው? ሌላ ጥፋት ውስጥ እንወድቃለን። ይሄ ሁሉ አዲስ የመጣ ምንድነው? ፍልስፍና ነው፣ ከጊዜ በኋላ የመጣ ነው። እንዲሁም ደግሞ ምንን መጠንቀቅ አለብን? ታዊልን መጠንቀቅ አለብን። ታዊል የሚባለውን ነገር በጠቅላላ አስማው ሲፋት ላይ መጠንቀቅ አለብን። በጥቅሉ ሌሎች መሐዚሮች አሉ ብዙ። ተፍዊድን መጠንቀቅ አለብን። ተፍዊድ ማለት ምን ማለት ነው? ትርጉም አልባ ባዶ ቃል ያደርገዋል። ማን ነው ይሄ? የአላህ ሱብሓነሁ ወተዓላ ለምሳሌ አላህ ሱብሓነሁ ወተዓላ ረሒም ነው ብሏል። ምን ማለት ነው ረሒም ስትለው እኔ እንጃ አላሁ አዕለም ትርጉሙን አላቅም ይላል። አታቅም ረሒም ማለት ምን ማለት እንደሆነ አናቅም። ረሒም ማለት ምን ማለት እንደሆነ አዎ ከአላህ ጋር ሲያያዝ ምን አናደርግም? አናቅም ትርጉሙን። ምን ላለ ማለት ነው? ላለማስበት ይህንን የራህማን ባህሪ ለአላህ ሱብሓነሁ ወተዓላ ያዝናል የሚለውን ምን ላለማድረግ ላለማረጋገጥ ሲባል የሚደረግ ነው። አናውቅም አላህ ሱብሓነሁ ወተዓላ አልነገረንም እንዴ ማዕናውን? እንደዛ ማለት ነው። ያ ማለት ምን ማለት ነው? ስለ አላህ ሱብሓነሁ ወተዓላ ቁርአንና ሐዲስ ላይ የመጡ የአላህ ሱብሓነሁ ወተዓላ ሲፋዎች በጣም ብዙ አለ። የቁርአን የመጨረሻ አንቀጾች መጨረሻ ላይ የሚመጡ ቃላቶች በጠቅላላ የአላህ ሱብሓነሁ ወተዓላን ሲፋ በብዛት ይገልጻሉ። እነዚህ ሁሉ ትርጉማቸው ምንድነው? አይታወቅም ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ እነዚህን ቁርአንን ሲያወርድ ለሰው ልጆች መመሪያ ሲያደርገው ተደቡር አድርጉት ብሎ ሲያዘን ትርጉም የሌለው ነገር አወርዶ ነው እንዴ ተደቡር አድርጉ ያለን? ሊሆን ይችላል? እንደዛ አይችልም። ማዕናው ይታወቃል፣ እንገነዘበዋለን። ይሄን እንግዲህ ምን እናደርጋለን? ልክ ኢማሙ ማሊክ እንዳሉት ሲጠየቁ አርረህማኑ ዐለል ዐርሽ ኢስተዋ ከይፈ እስተዋ ሲባሉ አልኢስቲዋኡ ማዕሉም ማዕናው ይታወቃል ማለት ነው። ማዕናው አልኢስቲዋኡ ማዕሉም አሉ። ወልከይፉ መጅሁል አይደል? እንዴት የሚለው ግን አናውቀውም እኛ
አልተነገረንም። ምናምነው በተነገረን ልክ ነው። እንዴት የሚለውን ካላወቅን የለም ማለት ነው። እንዴት የሚለውን ካላወቅን ያን ኢስቲዋ የለም ማለት ነው ትርጉሙ። እንደዛ ማለት እንዴት ይቻላል? አይቻልም እኮ አይደለ? እንደዚህ ማለት አይቻልም። በኑሯችን ውስጥ ምን አናደርግም? በእለታዊ ንግግራችን ውስጥ እንደዚህ ተጠቅመን አናቅም ማለት ነው። አንድ ሰው ለምሳሌ ምን ቢለን ሁኔታውን ባለማወቅ የተነሳ አልተደረገም የሚባልበት አይነት ምሳሌ ነው። ለምሳሌ አንድን ሰው ጠርቶ እገሌ እንደዚህ አይነት ማሽን ሰራ አለ። መስራቱን ነገረን። ከዛ በኋላ እንዴት ሰራው ብሎ ሲጠይቀኝ እኔ ማሽኑ ራሱ ምን እንደሆነ አላውቅም። እንዲህ አይነት የሚሰራ ማሽን ሰራ ተባለ። ጨረቃ ላይ የሚወስድ መንኩራኩር ሰራ። እንዴት ሰራው ሲል እኔ እንጃ መንኩራኩር እንዴት እንደሚሰራ እንዴት አድርጌ ልነግረው እችላለሁ አለኝ። በዚህ ስልክ ለምሳሌ ሌላ ሀገር ያለ ሰው እንነጋገራለን። እንዴት ነው የምትናገረው? እዛ ሀገር ካለ ሰው ጋር ማብራራት የሚችል ሰው አለ? እዚህ ጋር ማውራ ወሬ በምን አይነት መልኩ አሜሪካን፣ ቻይና ወይም ጃፓን ያለው ሰው ጋር እሱን ተውት። እዚህ ጎረቤታችን እዚህ ጋር ያለውን ለምሳሌ ወራቢ ያለው ሰው ጋር ተደዋውዬ ስናገር እንዴት እዚህ ጋር የሚወራ ወሬ እሱ ጋር እንዴት ይሰማል? እንዴት ነው የሚሰማው አለ። እኔ እንዴት እንደሚሰማ አላውቅም፣ ግን ምን ያደርጋል? ይሰማል እኮ። እንዴት አይሰማም ማለት እንዴት እንደሆነ ካላወቅ አይሰማም ካለስ ይሆናል። እንደዚህ ነው አላህ ሱብሓነሁ ወተዓላ ከአርሽ በላይ እስቲዋ አድርጓል። እንዴት አላውቅም፣ በቃ እስቲዋ አላደረግማ ይባላል እንዴ? እንደዚህ ልክ እንደዚህ ነው። ስልኩ ያሰማል አይደል? እርግጠኛ ነን። እንዴት አላሰማም ካለስ አያሰማም ማለት ነው ካለስ ይሄ ያስኬዳል? አያስኬድም። ስለዚህ ከይፍያውን አናውቅም ማለት ምን ማለት አይደለም፣ ማዕናውን አናውቅም ማለት አይደለም። ስለዚህ አስማና ሲፋት የመጣባቸውን ቃላቶች ትርጉማቸውን አናውቅም ማለት ተገቢ አይደለም። ትርጉማቸውን እናውቃለን፣ በትክክል ተነግሮናል፣ ሰለፎች አስተላልፈውልናል። ነገር ግን ሁኔታ ትክክለኛ ምንነታቸውን ግን ምን አናደርግም፣ አናውቃቸውም። ለምንድነው ትክክለኛ ምንነታቸውን ከይፍያቸውን የማናውቀው? አንደኛ ስላልተነገረን ነው። ሁለተኛ ደግሞ የአንድ ነገር ከይፍያ የሚታወቀው ምን ሲሆን ነው? ዛቱን ምን ስታደርግ ነው? ስታውቀው ነው። ዛቱን ካላወቅከውስ ወስፉን አታውቀውም። ዛቱን ማታውቀውን ነገር ወስፉን አታውቀውም። ግልጽ ነው አይደለ? ዛቱ ያልታወቀ ነገር ወስፉ አይታወቅም። ዛቱን ካወቅከውስ ቅድም እንግዲህ የዝሆን እግር ስል እግር የሚለው የገባን የዝሆንን ወዲያውኑ ያወቅነውና የተረዳነው ለምንድን ነው? ዝሆን የሚባለውን ዛት ስለምናውቀው ነው። ለምሳሌ እንበልና ዝም ብለን አዲስ ነገር እንፍጠር። ጩርቁሜው እግሩ ተሰበረ አልኩኝ። ምን ሳላችሁ? ጭንቅላታችሁ ላይ ምን አይነት እግር ሳላችሁ? ምን አይነት እግር ሳላችሁ? ምንድነው? ጩርቁሜ ነው አይደል? ጩርቁሜን ስታውቁት እግሩ ምን እንደሆነ ታውቃላችሁ አይደለ? የበሩ ለምሳሌ የኩባያው እጅ ተሰበረ ስል ምን ፈልጎ ነው? መያዣውን ማለት ነው አይደል? ኩባያውን የሚይዝበትን ነው። ወይ ጆሮ ተሰበረ ሲለኝ ምኑ እንደሆነ ኩባያ ምን እንደሆነ ስለማቅ ጆሮ ስል ይገባኛል። ነገር ግን ድንጋዩ እግሩ ተሰበረ ስል ምን ትላላችሁ? ድንጋዩ ምንድነው? እግር በእግር ይገለጻል እንዴ? ድንጋይ ዛቱን ስለምናቅ ይሄንን አለን። ይገለጻል አይገለጽም እንላለን። ዛቱን ካላወቅነውስ ምንም መናገር አንችልም። የአላህ ሱብሓነሁ ወተዓላን ዛት እናውቃለን? አናውቅም። ስለዚህ ኢስተዋ ከይፈስተዋ አላሁ አዕለም፣ እሱ ነው የሚያውቀው፣ አናቅም። ይሄንን ይሄ ርዕስ እንግዲህ በጣም ሰፊ ነው፣ ሰዓትም እጅግ በጣም ሄዷል። ከዛ አንፃር እዚህ ጋር አቆማለሁ። በጥቅሉ እነዚህን ሶስት የተውሂድ ክፍሎች አንድ ሰው ከሰለፎች በመጣው ኪታብና ሱና ላይ በመጣው መልኩ ያላመነ ከሆነና እነዚህን ነገሮች ያልተቀበለ ከሆነ ዱንያ ላይ የሚያሳልፈው ጠቅላላ የእምነት ሂደት ምን ሆኗል ማለት ነው? እንደራቀው ርቀት የጥያቄ ምልክት ውስጥ ነው። ኩፍር ደረጃ ሊደርስ ይችላል
ግልጽ ነው አይደለ? እንዲሁም ደግሞ ማዕሲያና ወንጀል ነው ሊባል ይችላል። ስለዚህ እነዚህ አህሉ ሱና ወል ጀማዓ ሰለፎቻችን ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ኪታብ ላይ የተገለጸልን ነገር ምንድነው እንድናምን የሚጠበቅብን ነገር የሚለውን ከምንጩ ምን ማድረግ መቻል አለብን? ተምረን ልናምን ይገባል። አላህ ሱብሓነሁ ወተዓላ በሰማነው እንጠቀም ያደርገን። መርሐባ። እንግዲህ ስለ ሽርክ ስናወራ عرفت الشر لا للشر ولكن للتوقيه ነው። ሽርክ እንዲህ አይነት ነው፣ ሽርክ በእንዲህ መልኩ ይመጣል ስንል ተውሂድን ለማጽናት ነው። ተውሂድን አረጋግጦ ራሳችን ጋር ለማቆየት ነው። አላህ ጋር የምንገናኝበት ብቸኛ ሀብታችን ዱንያ ላይ ተውሂድ ስለሆነ ነው። የሱን ዳር ድንበር ለማስከበር ለማስጠበቅ ተውሂዴ በምንም መልኩ እንዳይነካብኝ ስንል ስለ ሽርክ ማወቅ ስለሚኖርብን ነውና ሽርክ አንዋዕ አለው። ቅድም ያው መገለጫው ማነው ፍቹን አስቀምጠናል። ነገር ግን ሽርክ ሲባል በልዩ ሁኔታ ማለት ነው ይከፈላል። ሽርኩን አክበር ትልቅ የሚባለው ሽርክ አለ። አክበር የተባለው ከናካቴው ከእስልምና ስለሚያስወጣ ነው። ሌላኛው በዚህ ሁኔታ በትልቅ ሽርክ ውስጥ ሆኖ የሞተ ሰው ጀሃነም ነው መኖሪያው እስከ መጨረሻው ድረስ። ተውበት አድርጎ አላህን ይቅር በለኝ ብሎ ሳይመለስ በዛው በትልቅ ሽርክ ውስጥ ሆኖ ከሞተ የዚህ ሰው መኖሪያው ጀሃነም ነው ዘላለም ማለት ነው። ለዛ ነው ትልቅ የተባለው። ይህ ሰርፉ ሸይء من انواع العباده لغير الله ለአላህ ብቻ የሚገባን አምልኮ ከዛ ውስጥ ቅንጣት የምታክለዋን ከአላህ ውጭ ላለ አካል አውሎ ሽርክ እንደሆነ ተመክሮ ተዘክሮ ሳይመለስ ከሞተ ጀሃነም ላይ ዘላለም ነዋሪ ነው። መሰለን ከአላህ ውጭ ያለን አካል እርዳኝ ድረስልኝ ብሎ የሚለምን ከሆነ ከአላህ ውጭ ላለ አካል እያረደ የሚቃረብ ከሆነ ለቀብርም ይሁን ለضريحም ይሁን ለጅንም ይሁን ለሸይጣንም በመናሙ ለመጣ ወልይም ለምንም ለማንኛውም ከአላህ ውጭ ላለ አካል ለአላህ ብቻ የሚገባን ነገር አድርጎት ሽርክ መሆኑን እያወቀ ተውበት ሳያደርግ ሳይመለስ አላህን ከተገናኘ ይህ ሰው ከእስልምና ይወጣል። እና መፍራት ሊሆን ይችላል ከአላህ ውጭ የሚገባ ሙታንን መፍራት፣ ሸይጣንን መፍራት፣ ጅንን መፍራት፣ ይጎዱኛል፣ ያሳምሙኛል፣ ያሰቃዩኛል፣ ዘሬ ላይ ጉዳትን ያስከትላሉ ብሎ እንዲሁም በተቃራኒ ከአላህ ውጭ ያለ አካልን መከጀል፣ በሱ ላይ ተስፋን ማንጠልጠል፣ ሙሉ በሙሉ ጉዳዮቼ የሚፈቱት በዚህ አካል ነው ብሎ ችግሮቼ የሚድኑት በዚህ አካል ነው ብሎ ማሰብ ማለት ነው። ከጊዜ በኋላ በዚህ እስላም በኡመተል ኢስላም ላይ እንደተከሰተው ወልዮችን ያለቀጥ ማክበር፣ ዑለማዎችን ለነሱ ከሞቱ በኋላ ቀብር ضريح ብሎ ለተከበሩት ሰርቶ እዛ ጋር ማረድ፣ እዛ ጋር አላህን መለመን፣ ቀብሩን ራሱን መለመን፣ እነዚህ ሁላ ከተላላቅ ሽርኮች ውስጥ የሚመደቡ ናቸው። ሽርክ ሲባል ሁሌም የሙስሊሞች ክፍተት ሽርክ እኛ ጋር የለም ብለን ከእስልምና ውጭ ያሉ ሰዎች ጋር ነው የምናስቀምጠው። ራሳችንን ንጹህ እናደርጋለን። በእስልምናችን ላይ እርግጠኛ መሆን የምንችለው ሽርክን አይነቱን አውቀን ስንጠነቀቀውና ተውሂድን በተገቢ ሁኔታ ስንተገብር ነው እንጂ በምኞት ብቻ እስልምናዬን ይዤ አላህን አገኘው ማለት አይቻልም። አላህ እኮ ነቢዩ ዓለይሂ ሰላቱ ሰላም በተላኩበት ጊዜ ስለገጠሟቸው ሰዎች ሲናገር ወያዕቡዱነ ሚን ዱኒላሂ ማ ላ የዱሩሁም ወላ የንፈዑሁም፣ ከአላህ ውጭ የሆነን የማይጎዳ የማይጠቅምን ይማጸናሉ፣ ያመልካሉ። ወየቁሉነ ሃኡላኢ ሹፋዓኡና ዒንደላህ ይላል። እኛ እኮ አላህ ናቸው አላልንም ይላሉ መልሳቸው። እንደ አላህ ቀንና ሌሊትን ይቀያየራሉ፣ ያዘንባሉ፣ ያበላሉ፣ ያጠጣሉ፣ ይገላሉ፣ ይቀሰቅሳሉ፣ ሕያው ያደርጋሉ አላልንም እኮ። ሹፋዓኡና ዒንደላህ ወደ አላህ ያቃርቡናል፣ ያማልዱናል፣ ሽማግሌዎች ናቸው እኮ ነው ያልነው ይላሉ። ይህንን ነው አላህ ሽርክ ያለው። ይህንን ነው ሽርክ ያለው እንጂ ቀንና ሌሊት ይቀያየራሉ ማለቱን አይደለም። ቅድም እንዳልነው በዚህ ፓርት ብዙም የተጠቃ የለም። አብዛኛው ነቢያቶችም ቁርአን ሐዲስም ዑለማዎችም ዘመቻቸው ምን ነበረ? አላህ ብቻ ለአላህ ብቻ የሚገባውን የአምልኮን አይነት ከዛ ውስጥ ቅንጣቱን አንስቶ ከአላህ ውጭ ላለ አካል ማዋሉ ነው። አና አግነ ሹረካ ዐን ሽርክ፣ ከሚያጋሩት ነገር የጠራሁ ነኝ ብሏል አላህ። ቅንጣት ያህል ከአላህ ውጭ ያለ አካል ላለ አካል ከጃሎትንም ፍርሃትንም ማሳደር ሽርክ ነው። ይህ ከእስልምና የሚያስወጣ የሽርክ አይነት ነው። ሁለተኛው ሽርኩን አስገር
ትንሽ ሽርክ ይባላል ከእስልምና ያስወጣም ነገር ግን የሙስሊምን ተውሂድ ይሸረሽረዋል ይቀንስበታል ወደ ትልቁ ሽርክ ደግሞ ያዳርሳል ይህ ሽርክ አልአስገር በሁለት ይከፈላል ዛሂርና ኸፊይ በመባል የሚታይ በውጫዊ እና ድብቅ በማለት ውጫዊ የሚታይ ስንል በድርጊታችን ሊታይ ይችላል ወይ በምላሳችን በንግግራችን ሊገለጽ ይችላል ማለት ነው ምሳሌ በንግግር ከሚገኙ ሽርክ አልአስገር ውስጥ ሰው ከአላህ ውጪ ባለ አካል መማል መሐላ ነቢ ብሎ መማል ጌቶች ብሎ መማል ሰይዳችን ብሎ መማል ከአላህ ውጪ ባለ አካል መማል አላህ ብቻ ነው በፈለገው የሚምለው እንጂ የመማል የፈለገ ሰው ግን በአላህ ብቻ ነው የሚምለው ማን ሐለፈ بغير الله فقد كفر واشرك ብሏል ነብዩ አለይሂ ሰላቱ ሰላም ከአላህ ውጪ ባለ አካል መማል ሽርክ ነው ዛሂር የሆነ በምላሳችን በንግግራችን ሊገኝ የሚችል እስልምናችን የሚሸረሽር ነው እንዲሁም አላህና አከሌ ነገሩን እንዲሆን ባይፈልጉ ኖሮ አይባልም አላህን ከሆነ ነገር ላይ ከሆነ ፍጡር ላይ እኩል መጥራት አይቻልም አላህ ከዛም በኋላ አንተ ሰበብ ባትሆን ኖሮ ነገሩ አይሳካም ነው የሚባለው አላህና አንተ ነገሩን ባታረጉት ኖሮማ አይሳካም ነበር አይባልም ሽርከን አስጋር ነው ተውሂዳችንን የሚሸረሽር ሽርክ አይነት ነው ነብዩ አለይሂ ሰላቱ ሰላም መቶ ሰውየው ማሻ አላህ ወሺእት አላቸው አላህም እርሶም ባይሹ ኖሮ ነገሩ እንዲሳካ አይሆንም ነበር ስላቸው አጀዐልተኒ ሊላሂ ንደን አሉት ከአላህ እኩል ትጠራኛለህ እንዳሉት አንቱና ነብዩ ማን ነው አንቱና አላህ ባትሹ ኖሮ ነገሩ አይሳካም ትላለህ እንዳሉት ሽርክ ነው አሉ አንተና አላህ አይባልም አከሌና አላህ እንዲ ጉዳዩና አላህ አይባልም አላህ ከዛም በኋላ ያንን ነገር ሰበብ ባያደርገው ኖሮ ተብሎ ነው የሚገለጸው እንጂ ይህ ለፍዝ በንግግር የሚገለጽ የሆነ የሽርክ አልአስገር አይነት ነው ማለት ነው ለዚህም ነው አላህ Subhanahu Wa Ta'ala وما تشاءون الا ان يشاء الله رب العالمين አላህ ሲሻው እንጂ እናንተ ልትሹ አትችሉም ብሏል ለማ ሳጠራ ያህል ሽርክ አልአስገር ሆኖ በድርጊታችን ከሚገለጽ የሽርክ አይነት አፍዓል ሰዎች ለመዳን ብለው አላህ ሰበብ ያላደረገውን ነገር ሰበብ አድርጎ መጠቀማቸው ሽርክ አልአስገር ነው ተውሂዳቸውን ይሸረሽርባቸዋል ለመዳን ብለው እጃቸው ላይ ክብ ቀለበት ከቅዠት ያድነኛል ከድንጋጤ ያድነኛል ከመደናበር ያድነኛል ምናም ማለት የሚያንጠለጥሉትን የሚያስሩትን ነገር ማድረግ ክብ የሆነ መጥፎን ነገር ይከለክላል እንዲሁም ጥሩን ነገር ያመጣል ወይ ከዓይን الناس ይጠብቃል ልጆች ላይ ሊሆን ይችላል ከብት ላይ ሊንጠለጠል ይችላል እነዚህን ነገራቶችን አላህ ሰበብ ነው ብሎ ለዚህ ነገር በቁርአን በሐዲስ ያላስቀመጠውን ሰበብ ምክንያት አድርገን መጠቀማችን ሽርከን አስገር ነው ተውሂዳችንን ከሚሸረሽሩት ናቸው ማለት ነው ሁለተኛው የሽርከን አስገር አይነት ሽርኩን ኸፊይ ነው የመጀመሪያው ሽርኩን ዛሂር ሆኖ በአቅዋልና በአልፋዝና አፍዓል የሚገለጽ ነው ብለናል በንግግርና በድርጊት የሚገለጽ ነው ከትንሹ ሽርክ ውስጥ ሽርኩን ኸፊይ የሚባላል ድብቅ ይሆናል ይህ ምንድነው ዑለማዎቹ ሽርኩን ፊል ኢራዳቲ ወንያት ይሉታል የሰው ልጅ ውስጡ ባለ ነገር በፍላጎትና በንያው በውሳኔዎቹ ላይ የሚከሰት የሽርክ አይነት ነው ማለት ነው የሚሰራውን ስራ ከአላህ ውጭ ላለ አካል ታይታ እንዲወደስበት እንዲሞገስበት እንዲሞካሽበት ብሎ የሚሰራው ስራ አምልኮም ቢሆን ወደ አላህ መቃረብም ቢሆን ቁርአን መቅራትም ሰላት መስገድም መጾምም ሐጅ ማድረግም ዑምራም ዘካ ምንም ይሁን ያን ስራ ራሱን ሰዎች ሲመጡ ማሻአላህ ሲያምር እንዲሉት ካሳመረው ይህ ውስጥ ላይ ያለ የንያ ሽርክ ይባላል ሽርከን አስገር ነው በርግጥ ከእስልምና የሚያስወጣ አይደለም ነገር ግን ስራህን እንዳሻረከው ሽርክ መጠን ይገነድሰዋል ስራህን ሩብ ጉዳይ ሊያደርገው ይችላል ግማሽ በግማሽ ሊያደርገው ይችላል አንዳንዴ አላህ ይጠብቀን ሙሉ ወደ ማፍረስም ሊሄድ ይችላል በንያ በፍላጎት ውስጥ የሚከሰት የሽርክ አይነት ነው ሰዎች ድምጹን ሰምቶ እንዲያሞካሹት ሐለቱን አይቶ አሰጋገዱን አይተው አሰጣጡን ቸርነቱን አይተው ወደ አላህ በሚቀርብበት ያምልኮ ስራ ውስጥ የሰዎችን ምስጋና መፈለግ ማለት ነው ወይም ለጥቅማ ጥቅም ማድረግ ዒባዳውን የሚያደርገውን ዒባዳ ገንዘብ ለማግኘት መሞካሸት ውዳሴ
የዱንያ ቁሳቁስ ለማግኘት ስልጣን ለማግኘት ብሎ ለአላህ የሚደረግም ቢሆን በዚህ ልክ ማሰቡ ወደ ትልቁ ሽርክ የሚያዳርስ የሆነ ትንሹ ሽርክ ነው። ውስጥ ላይ ንያችን ላይ እንዲሁም ደግሞ ኢራዳችን ፍላጎቶቹ ላይ ሊገኝ የሚችል የሽርክ አይነት ነው። ይህም በተመለከተ ፈመን ካነ የርጁ ሊቃአ ረቢህ ፈልያዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ። አላህ ጋር መገናኘትን የሚፈልግ መልካም ስራን ይስራ፣ ቅንጣት ያህል ከአላህ ውጭ እንዳይሻረክ በየትኛውም የሽርክ አይነት። ነቢዩ ዓለይሂ ሰላቱ ወሰላም ሽርከን ኸፊይን በተመለከተ ኢነ አኽወፈ ማ አኻፉ ዓለይኩም አሽርከል አስገር አሉ። እኔ በጣም የሚያሰጋኝ አሉ ትልቁን ሽርክ ብዙዎቻችሁ ልትጠነቀቁ ትችላላችሁ አሉ፣ ትንሹን ሽርክ ነው። ቃሉ ያ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ወመሽርኩል አስገር ትንሹ ሽርክ ማለት ምን ማለት ነው ሲሏቸው አርያ አሉ። መልካም ስራን ሰዎች እንዲያዩልኝ ብላችሁ መስራታችሁ፣ እንዲያወድሱኝ እንዲያሞካሹኝ ብላችሁ ማድረጋችሁ። ብዙ ሙስሊም የሚጠናወተው ይሄ ነው። ጎበዝ አስታራቂ፣ ጎበዝ ተናጋሪ፣ አንደበተ ርቱዕ፣ በሰዎች መሃል የሚገባ ጥሩ መካሪ፣ ጥሩ ቁርአን ቀሪ፣ ሰደቃ ሰጭ፣ ጿሚ፣ ሐጅ አድራጊ ብዙ መልካም ስራ የሚሰሩት ሙስሊሞች አሉ። ነገር ግን ውስጣችንን አንቆጣጠረውም፣ ተዝኪያ አናረገውም፣ አናጠራውም። ብቻችን ቁጭ ብለን ከአላህ ጋር ያንተን ፍላጎት ብቻ አስቤን የሰራሁት ወይስ ቀላቅዬበታለሁ ብለን ራሳችንን አንፈትሽም። እንዲሁ በችኮላ የሽርክ አይነቶችን ስለ ሽርክ ካወራን አይቀር ሳልጠቁም አላልፍም በሚል ነውና እነዚህን የሽርክ አይነቶችን ተጠንቅቀን ተውሂዳችንን አጽንተን አላህ ፊት ከሚገናኙ ሰዎች አላህ ያድርገን። ጠይብ፣ እነዚህን የተውሂድ ክፍሎች በትክክል መገንዘብና መረዳት ሽርክን ትልቁና ትንሹን ግልጹና ስውሩን በትክክል መገንዘብ በእያንዳንዱ ሙስሊም ላይ ያለ ግዴታ ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት አሽርኩ ፊ ሃዚሂል ኡመቲ አኽፋ ሚን ደቢቢ ነምሊ ሌለቲን ሙዝሊማ ወሰኽረቲን ሰውዳእ ከማ ቃል ዐለይሂ ሰላቱ ወሰላም። ሽርክ ማለት በዚህ ኡማ ውስጥ አሉ ሲገልጹት እንዴት ነው? እንደ ደቢቡ አነምል ነው፣ እንደ ጉንዳን ኮቴ ነው። የጉንዳን ኮቴ መሆኑ ብቻ ድብቅ ለመሆኑ ምንድን ነው ምሳሌ የለውም ማለት በቃ ይሄ የመጨረሻ ነው። ግን ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በድቅድቅ ጨለማ በጥቁር ድንጋይ ላይ እንደሚጓዝ ምንድነው የጉንዳን ኮቴ የተደበቀ ነው አሉ። ስለዚህ እኔ ንጹህ ነኝ ማለት ከእንደዚህ አይነቱ ነገር ምንድነው ከባድ ነው። ሳናውቀው ምንም እናደርገዋለን፣ የምንወድቅበት ይኖራል። የዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለምን ሰሃቦች ጠየቋቸው፣ ታዲያ እንዴት አድርገን ነው ከእንደዚህ አይነት ነገር ልንጠበቅ የምንችለው ሲሉ ረሱል ሰለላሁ ዐለይሂ ወሰለም አሏቸው፣ አውቄ የሚሆን ሳላውቅ የሰራሁትን ወንጀል ማረኝ በሉና ጠይቁ አሉ። አውቄ የሚሆን ሳላውቅ የሰራሁትን ወንጀል ማረኝ በሉና ጠይቁ በማለት አስተማሩ ማለት ነው። እንግዲህ ከሽርክ ታላላቅ አንቢያዎችን አላህ ሱብሓነሁ ወተዓላ ምን ያደረገበት ነው? ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ቅድም ተነግሯል ማለት ነው። ኢብራሂም ዓለይሂ ሰላም ረቢ ጅኑብኒ ወበኒየ አን ነዕቡደል አስናም፣ ጌታዬ ሆይ እኔና ልጆቼን ጣዖት ከማምለክ ጠብቀናል። እንዴት ነው ዱዓችን ውስጥ ይሄን ጨምረን እናውቃለን? እኛ ጣዖት አመልካለሁ ብለን አስበን እናውቃለን? ኢብራሂም ዓለይሂ ሰላም ግን ምን ይላሉ? ረቢ ጅኑብኒ ወበኒየ አን ነዕቡደል አስናም። የትኛውን ጣዖት ነው? በቀኝ እጃቸው ፈጀዐለሁም ጁዛዘን ኢላ ከቢረን ለሁም ከስክሰው ዶቅ አመድ ያደረጓቸውን ጣዖቶች ማለት ነው። ከእንደዚህ አይነቱ ጣዖት ይህንን ጣዖት ከማምለክ ጠብቀኝ ይላል። ምን ስለሆነ ነው? ስራን ስለሚያበላሽ። የሰራው ነገር በጠቅላላ ምን ይሆናል? ትቢያ ይሆናል፣ የማይታይ የቦነነ አዋራ ይሆናል። ስለዚህም ስራችንን ለማጥራት ስንል ምን ማድረግ አለብን? ሁለቱንም ጠርዝ በደንብ ማወቅ አለብን። ተውሂድ ማለት ምን ማለት ነው? ዒባዳችን ምን መምሰል አለበት? ምን አይነት መስፈርቶች ማሟላት አለበት? እንዴት አድርገን መተግበር አለብን? ይሄንንም ማወቅ አለብን። ይህንን ዒባዳ ደግሞ ጥርት አድርገን በዚህ መልኩ ሹሩጡን አርካኑን ምናምን ጠብቀን ሰርተነው ደግሞ ሽርክ ከተቀላቀለበት ስራው ምን ይሆናል? ይበላሻል። ስለዚህ እነዚህን ሁለቱን ነገሮች ምን ማድረግ አለብን? ሁለቱም በደንብ መረዳት አለብን። አንዱ ከሌላኛው ተነጥሎ ምን አይሆንም? የሚታይ ነገር
አይደለም ማለት ነው። ይህ ሙእሚን በህይወት ውስጥ ሊሰጋ የሚገባውና ሊጠነቀቀው የሚገባ ነገር መሆኑን ሁሌም መዘንጋት የለብንም። ምንም እንኳን እኛ ስራችን ሁሌ ትክክል እንደሆነ ብናስብም ቤት በኩል ስተት እንደመጣበት አናውቅምና ማወቅን መማርን የመሰለ ነገር የለም። አንድ ምሳሌ ገልጬ አጠናቅቃለሁ ይህን ንግግሬን። አንድ ሰውዬ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መስጂድ ውስጥ በተቀመጡበት መጣና አጠገባቸው ሰግዶ ሲያጠናቅቅ አሰላሙ አለይኩም ያ ረሱላላህ አላቸው። እሳቸው ምን አሉ? ወአለይኩም ሰላም ከማለታቸው በፊት እርጅዕ ፈሰሊ ፈኢነከ ለም ቱሰሊ አሉት። ተመለስ ስገድ አልሰገድክም አሉት። ተመልሶ መጣ ሰገደና ተመልሶ አሁንም ልክ እንደ ቅድሙ ሰላምታ ይሰጣቸው እርጅዕ ፈሰሊ ፈኢነከ ለም ቱሰሊ 3 ጊዜ እንደዚህ አሉት። በስተመጨረሻ ምን አለ? ከዚህ በላይ ማሳመር አልችልም፣ አስተምሩኝ አሳውቁኝ አለ። ከዛ ከጠሃራ ጀምሮ እስከ ተስሊም ድረስ ምን አደረጉት? ሰላቱን እስከሚያሰላምትበት ጊዜ ድረስ ያለውን እንዴት አድርጎ መስገድ እንዳለበት ነገሩት። ይህ ሰው ዒልሙን የወሰደው ሰላት አሰጋገዱን የወሰደው ከማን ነው? ወይ ከረሱል ሰለላሁ ዐለይሂ ወሰለም ነው ወይ ከሰሃቦች ነው የወሰደው። ከመሆኑም ጋር ደግመ ስገድ አልሰገድክም ተባለ። እኛ ደግሞ ይህንን ዒልም የሰላታችንን የወሰድነው ወይ ከቤተሰባችን ከወላጆቻችን ሲሰግዱ አይተን የወሰድነው ነው፣ ወይ አካባቢያችን ላይ ሸኾች ካልናቸው የወሰድነው ነው፣ ወይ ቁጭ ብለን ተመረን የወሰድነው ነው። ምን አይነት ስተት ነው ያለበት የኛ ሰላት? ዛሬ ረሱል ሰለላሁ ዐለይሂ ወሰለም ማዕከላችን እንዳሉ ብናስብና እሳቸው ባሉበት ቦታ ሰላት ብንሰግድ ኖሮ ምን ነበረ የምንባለው? እርጅዕ ፈሰሊ ፈኢነከ ለም ቱሰሊ ነው የምንባለው? ወይስ ቤተሰብ እንዴት ነው ወአለይኩም ሰላም ካሉ በኋላ ቤተሰብ እንዴት ነው ምናምን ብለው ይጠይቁናል? ወይስ ተመለስ አልሰገድክም ስገድ ከሚሉት ሰው ነን? በምን እናውቃለን? ይሄንን ሰሉ ከማ ረአይቱሙኒ ዩሰሊ ብለው የለ ብሏላ። እኔ ስሰግድ እንደተመለከታችሁ ታርጋችሁ ስገዱ ብሏል። ያንን የምናውቀው በምንድነው? በመማር ነው። እንግዲህ ሰላት ደረጃ የዚህን ያህል ከሆነ አንድ ሰው ተውሂድና ሽርክን መለየት ካልቻለና ምንነታቸውን እንትን ካላደረገ ስራዬ ትክክል ነው ማለት በጣም አስቸጋሪ ነው። የፈራ ምን ያደርጋል? ይጠነቀቃል። ስጋት ምን ያመጣል? ጥንቃቄን ያመጣል። ስለዚህ ይሄ ስጋት ከውስጣችን ምን መሆን የለበትም? መጥፋት የለበትም። እያጠፋው ሊሆን ይችላል፣ ልክ እየሰራው አይደለም ብለን ማሰብ አለብን ሁሌ። ያ ምን ያደርገናል? ወደ የበለጠ ወደ ጥንቃቄ እንድንመጣና ስራችንን በጥራት አሳምረን እንድንሰራ የሚያደርግ ነውና ወደ ዒልም መምጣት አለብን። ለዛ ደግሞ በጣም የሚረዳን እሱ ነው። አላህ ሱብሓነሁ ወተዓላ እንግዲህ ሙወሂዶች ሆነን በተውሂድ ላይ ኖረን ከሽርክ ተጠብቀን ከሙወሂዶች ጋር ኖረን ከነሱ ጋር የምንሞት ሰዎች ያደርጉን። እንዲሁም ደግሞ ልክ እንደዚሁ እንዳመረብን የውመል ቂያማ በረሱል ሰለላሁ ዐለይሂ ወሰለም በሰይዳችን መሪነት ፊርደውሰል አዕላ ላይ የምንሰባሰብ ሰዎች ያደርገን። ከነዛ ከሳሊሖቹ ከተቅዮቹ ከአንቢያዎቹ ከሙርሰሎቹ ከሲዲቆቹና ከሸሂዶቹ ጋር የምንቀሰቀስ ሰዎች ያደርገን። ሱብሓነከ አላሁመ ወቢሐምዲከ ወነስተግፊሩከ ወነቱቡ ኢለይክ ወሰሊላሁመ ወሰሊም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።